ደረጃ ብቻ ሳይሆን ከዛም ዝቅ ባለ ኃላፊነት ደረጃ ያሉት እኔ ራሴ በመራው መድረክ ሁለት ሶስት ተወያይተንበታል። ሁለት ሶስት ጊዜ ይድረስ እንዳይሆን በደንብ እንዲታይ ሰፊ ምክክርና ውይይት ተደርጎበታል። ዋና ፍላጎት ወጪ ቆጣቢ ኤፊሽንት እና ኢፌክቲቭ መሆን አለበት። ተቋም ያሰብነውን ትልም ሊያሳካ የሚችል አወቃቀር ከሌለው በስተቀር አሁን ባለው መንገድ አያዋጣም። ኢትዮጵያ ካላት አቅም በላይ በጣም ሰፋፊ የተቋም ግንባታዎች ነበሩ። ከሞላ ጎደል 32 ተቋማት የባዋጅ ወይም በደንብ የተቋቋሙ ተቋማት ታጥፈዋል። በዚህም በቢሊየን የሚቆጠር ገንዘብ ኢትዮጵያ ለስራ ማስኬጃ የምትጠቀመውን በጀት ለመቀነስ የሚያስችል ነገር ፈጥሯል። የአሁኑ ስትራክቸር ተቋማት ቀንሷል። የሚቀራረቡ ስራዎች አቀራርቧል። ከሚቀራረቡ ስራዎች ባሻገር በአንድ ጭንቅላት ሊመሩ የሚገባቸውን እሳቤዎች ሰብስቧል። ምናልባት ትኩረት የሚገባቸውና ከአንድ ተቋም ባሻገር ቢታዩ አሁን ባለንበት ሁኔታ የሚለውን ከፍሎ አስቀምጧል። ይሄም በደንብ ጊዜ ወስዶ የተከበረው ምክር ቤት የተደረገውን ጥረትና ልፋት እንዲያይ ወደፊት የቀረውን ደግሞ በእያየን እየመከረን እንሞላበትን መንገድ ቢያስብ በጣም መልካም ይሆናል። ለምሳሌ ቅድም ክብርት ሚኒስትሯ ሲያነሱ የልማት ድርጅቶችን ጠቅሰው እንዳለፉት በአንዳንድ ሀገራት ሶቨሬን ዌልዝ የሚባል ተቋም አለ ወይም አደረጃጀት አለ። በእኛ ሁኔታ ሶቨሬን ዌልዝ በተበታተነ መንገድ በየሚኒስትሪው አየር መንገድ ለሆነ ተቋም፣ ቴሌኮሙኒኬሽን ለሆነ ተቋም፣ ሌላውም እንደዚሁ በጣም በርካታ ኩባንያዎች ተበትነዋል። እነዚህ ተበትነው ያሉ ሀብቶች አንዳንዶቹ እዳቸውን መክፈል የማይችሉ፣ ለሰራተኛ ደሞዝ መክፈል የማይችሉ፣ በአመራር ድክመት ምክንያት ከፍተኛ ኪሳራ እያመጡ ያሉ ናቸው። ነገር ግን የቦሌ ክፍለ ከተማን ብቻ እንደ ምሳሌ ወስደን ባደረግነው ጥናት መንግስት በቦሌ ክፍለ ከተማ በላፍቶ ክፍለ ከተማ የያዛቸው ቦታዎች 600 ቢሊዮን ብር ይገመታሉ። መንግስት አጥር እያጠረ ቴሌኮሙኒኬሽን መብራት ኃይል እያለ እያጠረ እየያዘ ሰው ደግሞ መኖሪያ ቤት የሚቸገርበትን ስርዓት በሆነ መንገድ ካልቀረፍን በስተቀር የምናስበውን ብልጽግና ልናረጋግጥ አንችልም። መሬት ትልቅ ሀብት ነው። በየተቋማቱ ብትሄዱ ያልተከማቸ ጎማ ብረት የለም። እነዚህ ተቋማት ያላቸውን ሀብት ለማየት ተጋርደዋል። አይነ ጥላቸው እንዲነሳ ገባ ብሎ መጎርጎር የሚፈልግ ነገር አለ። ያንን ሳናደርግ ብልጽግናን ማረጋገጥ እንቸገራለን። ሶቨሪን ፈንድ አሁን ባለው ጥናት በማክሮ ተደጋጋሚ እንዳየነው ቢያንስ 200 ቢሊዮን ዶላር የሚጠጋ ሀብት በሶቨሪን ፈንድ ሊቋቋም ይችላል። ኢትዮጵያ አሁን ያላት ጂዲፒ 100 ቢሊዮን ዶላር ነው። ያን እጥፍ የሚሆን ሀብት የሚያደራጅ ተቋም ልንሰራ የሚያስችል ጥናት ተዘጋጅቶ ወደፊት አስፈላጊ ሲሆን ምን ወያይበት ይሆናል። ሀብቶች አሉን። ሀብቶቻችንን ማየት አልቻልንም። የሰው ሀብት አለ፣ የመሬት ሀብት አለ፣ የውሃ ሀብት አለ፣ የማዕድን ሀብት አለ። ማየት አልቻልንም። እነሱን ለማየትና ለመጠቀም የሚያስችል የእይታ ማስተካከያና የተቋም አደረጃጀት ማስተካከያ ማድረግ በእጅጉ ስለሚያስፈልግ ነው ጊዜ ተወስዶ ይህ ነገር የተሰራው። ይሄ ነገር ፐርፌክት ነው ያለቀለት ነው ወይ? ሊሆን አይችልም። ለምን? ስትራክቸር ታክቲክ ነው። አንድን ሐሳብ አንድን ፍላጎት ለማሳካት የሚሰራ ታክቲክ። ለምሳሌ ያደጉ ሀገራት የትምህርት ሚኒስቴር የሚባል የላቸውም። ትምህርት ሚኒስቴር ኢሹአቸው አይደለም። የግሉ ዩኒቨርሲቲ የግሉ ሴክተር ዩኒቨርሲቲውንም ሃይስኩሉንም መምራት ስለሚችል በሚኒስቴር ደረጃ መዋቀር አይጠበቅባቸውም። ያደጉ ሀገራት የጤና ሚኒስቴር አያስፈልጋቸውም። ጤና የግሉ ሴክተር ሊሰራው ይችላል። በእኛ ተጨባጭ ሁኔታ ግን የግል ሴክተር ስለማይሸፍነው መንግስት ኢንተርቪን ማድረግ ስላለበትና ለማህበረሰቡ ካለው ጠቀሜታ አንፃር በሚኒስትሪያል ደረጃ ተዋቅሮ ይታያል። ሌሎቹም እንደዚሁ እያደግን ስንሄድ የምንተዋቸው መልካቸውን ቅርጻቸውን የምንቀይራቸው ይኖራሉ። ታክቲካል እንጂ እንደ ስትራቴጂክ ግብ መወሰድ የለበትም። ስትራክቸርን በሚመለከት ሶስተኛው ኤስ ሲስተም ነው። አጠቃላይ ሲስተም ሲባል የሰው ኃይልን፣ አቲቲዩድን፣ ቴክኖሎጂን፣ አሰራርን፣ ህግጋትን የሚይዝ ነው። አይደለም አንድ ተቋም የያዘ ሚኒስትሪ ቀርቶ አንዲት ቲም
አንዲት ግሩፕ ፎርም ሲደረግ ቀጥታ ከፎርሚንግ ወደ ፐርፎርሚንግ አይታደግም። አንድ ግሩፕ ሲደራጅ መጀመሪያ ፎርም ይደረጋል። ከዛ ስቶርሚንግ የሚባል ስቴጅ አለ። ከስቶርሚንግ በኋላ ኖርሚንግ የሚባል ስቴጅ አለ። ከኖርሚንግ በኋላ ነው ፐርፎርም ማድረግ የሚጀምረው ቲም ሲቋቋም። ተቋም ደግሞ ከዛ ባሻገር ሰፋ ያለ ስራ ይጠይቃል። ለዚህ ነው አፍሪካ ሊደርሺፕ አካዳሚ ከዚህ ቀደም እንደነበረው አይነት ሳይሆን ተቋሙን የሚመጥኑ ብቃት ያላቸው ከፓርቲያችን ወጣ ብለን ሻል ያለ ብቃት ያላቸውን ሰዎች አምጥተን ይህንን ጋፕ በሚሸፍን እንምራው ብለን በአዲስ መልክ እጅግ ትልቅ ተቋም እያደራጀን ያለ ነው እና ይህንን ችግር በእጅጉ ይቀርፋል። አቲቲዩድ ላይ እውነት ነው። አንድ የተከበሩ የምክር ቤት አባላት ያነሱት ትልቁ የኛ ችግር አስተሳሰብ ነው። ስለ ዘር፣ ስለ ሀገር፣ ስለ ልማት፣ ስለ ስልጣን ያለን እይታ ብዙ መገረዝ ያለበት ብዙ መስተካከል ያለበት እሳቤዎች አሉ። እነሱን ለመቅረፍ የአፍሪካ ሊደርሺፕ አካዳሚ የራሱ ሚና ይጫወታል። ግን ብቻውን በቂ አይደለም። በሌሎች ተቋማትም ትምህርት ሚኒስቴርን ጨምሮ የሚሰሩ ስራዎች ይኖራሉ እና ተጣጥሞ ተሰናስሎ የፈለግነውን ነገር እንዲያሳካልን ስትራቴጂ ቀርጸናል፣ ስትራክቸር አወጥተናል። በሰው ኃይል በቴክኖሎጂ በመንሰራው ድምር ውጤት ደግሞ ሻል ያለ ዴሊቨር ማድረግ የሚችል አቅም እንፈጥራለን። የተከበረው ምክር ቤትም ከዚህ አንፃር በእጅጉ ያግዘናል የሚል እምነት አለን። ሌብነትን በማጥፋት የእናንተን ድጋፍ በእጅጉ እንፈልጋለን። ፕሮጀክቶች በአንደኛ ደረጃ ኮንትራት ተወስደው ሁለተኛ ደረጃ የሚፈጸሙ ከሆነ እነሱም በገባው ኮንትራት መሰረት እንዲፈጸም የእናንተን ድጋፍ እንፈልጋለን። የእናንተ እይታና ድጋፍ ከዚህ አንፃር ብዙ ስኬት ሊያመጣ እንደሚችል ታሳቢ ቢወሰድና ይሄን ታክቲካል ስራ 8 ወር የፈጀብንን ስራ በርካታ የተወያየንበት ስራ ያለቀ ነገር ሳይሆን ወደፊት ደግሞ እየገባንበት ስንሄድ እናንተም እያያችሁ ስትሄዱ ምናልባት መታረም የሚገባቸው ጉዳዮች ካሉ እያየን እያሻሻል እንደምንሄድ ታሳቢ ቢወሰድ ጥሩ ነው። ከዚህ በተጨማሪ በተነሱ አንዳንድ ጉዳዮች ላይ የባህልና ስፖርትን በሚመለከት ሁለት ሶስት ሰዎች አንስተዋል። ባህልና ቱሪዝም አንድና ያው ነው የተባለው ስህተት ነው። አንድና ያው አይደለም፣ ተመጋጋቢ ነው። ልክ እንደ ውሃና መሬት ለግብርና ተመጋጋቢ እንደሆነ ሁሉ ማለት ነው። ባህልና ቱሪዝም አንድና ያው ቢሆኑ ኖሮ ይሄን ሁሉ ሀብት ይዘን በቂ የሆነ የቱሪስት ፍሰት ማምጣት እንችል ነበር። ቱሪዝም ማርኬቲንግ ነው። ያለንን ባህል፣ ያለንን መልክዓ ምድር፣ ያለንን ምቹ የአየር ጸባይ መሸጥ በቻልንበት ልክ ከውስጥም ከውጭም ሰዎች እየመጡ ለሀብታችን ተጨማሪ እሴት የሚጨምሩ ይሆናል። ያን አልተጠቀመችም ኢትዮጵያ። በቅርብ ያሉ ሀገራት እንኳን ከኛ ያነሰ የሚሸጥ ነገር እያላቸው በአግባብ መሸጥ ባለመቻላችን በቂ ሀብት አላፈራን የሚለው የሁል ጊዜ ግምገማችን ሁላችሁ የምታውቁት ነው። አሁን እንደጀመርነው ኮይሻ፣ ጎርጎራ፣ ወንጪ ያልናቸው ፕሮጀክቶች እየቀጠሉ ሲሄዱ በትክክል መሸጥ ስንችል ምክር ቤቱም ህዝቡም የሚዲያ ተቋማትም ምን ያክል ቱሪስት ሊስብ እንደሚችል ከግምት ውስጥ ማስገባት አስፈላጊ ይሆናል። ይሄ ነገር ያ ተቋም አብሮ እያለ የሰራው አሁን ደግሞ ሲለያይ የሚፈርስ ሳይሆን ይበልጥ የሚጠናከር እንደሆነም ከግምት ቢገባ። ክቡር ዶክተር አሸብር ያነሱት በዓለም አቀፍ መድረክ ላይ መሪ መፍጠር የሚለው በመጀመሪያው ሀሳቦች ከራቲፋይ የሆኑ ኢንተርናሽናል ህጎች ካሉ ሁሉንም የኢትዮጵያ መንግስት ያከብራል። በዓለም አቀፍ ህጎች ተስማምተን እኛም ማንፈጽማቸው ህጎች እንዲኖሩ አንፈልግም። በዓለም አቀፍ ህጎች የምንገዛ ለዛም የተስማማና አብሮ መስራት የሚያስችል ነገር መፈጠር አለበት። ከዛ አንፃር የሚታረም ነገር ካለ እናርማለን። መሪነትን በሚመለከት ግን ዶክተር አሸብር እንደሚያውቁት ግለሰብ አወጥተን አይደለም በዓለም መድረክ መሪ የምንሆነው። በአፍሪካ ፉትቦል አሸንፎ ዋንጫ መውሰድ የሚችል ቲም ስንፈጥር፣ በኦሎምፒክ ሄዶ 10-15 ወርቅ የሚያመጣ ቲም ስንፈጥር መሪ ይፈጠራል። ዋናው ፋውንዴሽኑ ላይ ካልሰራን በስተቀረ በኢንዲቪጁዋል መሪነት ብቻ ይሄ ጉዳይ ከግለሰብ እሳቤ ጋር ምንም ትስስር የለውም እና መሳቅ ተገቢ አይደለም። እኔ ሐሳብ እየሰጠው ያለሁት መሪ ያስፈልገናል በዓለም መድረክ። ያ መሪ ግን የተሰራ ፋውንዴሽን ይዞ ጥሩ ክለብ ይዞ ጥሩ ስታዲየም ይዞ፣ ስታዲየሞችን እንደምታዩት ቆሟል፣ አልጨረስነውም።
ፉትቦል የሚወድ ህዝብ የሚወድ ሀገር ቢሆንም በዚያ ልክ ሪፕሬዘንት የሚያደርገን ቲም መፍጠር አልቻለም። በአትሌቲክስ የነበረን ቦታ እየቀነሰ ነው ያለው። እነሱን እየሰራን በውጤት የተመሰረተ ደግሞ እንደተባለው ሻል ያሉ ሰዎች ወደፊት መምጣት ይኖርብናል። ከዚህ አንፃር ዶክተር አሸብር ማወቅ የሚችሉትና የሚገነዘቡት ጉዳይ ያው እስካሁን ባለን ባህል መሪ መግደል እንጂ መሪ መፍጠር እምብዛም ልምዱ አልነበረም። ሰዎች መሪ ሆኖ እንዲወጡ እያገዝን እየደገፍን አናወጣም። ብቅ ሲሉ በተቻለ መጠን የሚቀነጥስ ነገር እንሰራለን። ያን በአጠቃላይ በምንቀይረው እሳቤ ውስጥ እየታየ ሲሄድ ለውጥ ያመጣል ብዬ ተስፋ አደርጋለሁ። ወደፊት ኢትዮጵያ በዓለም አቀፍ መድረክ መሪዎች፣ ወጣቶች፣ የተማሩ የተሻለ እሳቤ ያላቸው ሰዎች እንደሚፈጠሩም ተስፋ አደርጋለሁ። የመከላከያን በሚመለከት አንድ እህት ያነሱት የሰው ኃይል በሚመለከት ጠቅላላ ሐሳቡ ትክክል ነው። የሰው ኃይል ልማቱ በዚያ ደረጃ መታየት አለበት የሚለው እሳቤ ትክክል ነው። ነገር ግን የአስተዳደር ዘርፉን የሚይዘው ዊንግ የሰው ኃይልንም ይመለከታል። የሰው ኃይል በዋና መምሪያ ደረጃ ነው የሚመራው። መከላከያ ውስጥ በጣም ትልቅ ትኩረት ይሰጠዋል። ነገር ግን ያም አንዱ ሚኒስትር ዴታም ፋይናንስ ብቻ ሳይሆን የሰው ኃይሉንም በቀጥታ የሚያገናኝ ጉዳይ ስላላቸው አብረው እንደሚታይ ታሳቢ ቢደረግ ብዬ ነው። የሰላም ሚኒስቴር በሚመለከት በርካታ ሀሳቦች ተነስተዋል። እንደኛ ዳይቨርስ የሆነ ሶሳይቲ እና ካልቸር ያላቸው ሀገራት የሰላም ሚኒስቴር አይሉትም እንጂ ሚኒስትር ኦፍ ቶለራንስ ይሉታል። ብዙ ሀገራት አለ። እኛ እንደምታዩት ገና የነበረን እሳቤ ከኛ ሰፈር ወጥቶ በሀገር ደረጃ በአገር ደረጃ ለማየት የሚያስችል ሁኔታ በጣም ሰፊ ስራ ያስፈልገናል። በብዙ ጉዳዮች ላይ የቶለራንስ ፒስን እንደ አንድ የሁሉ ነገር ፋውንዴሽን ማየት ላይ በርካታ ስራ ይጠበቅብናል። ይሄ የሚኒስትሪ ኦፍ ፒስ የሚባለው የሚፈጠሩ ግጭቶች ጋር በሚያያዝ ብቻ ሳይሆን ለምሳሌ ወጣቶች ሀገራቸውን እንዲወዱ በነፃ እንዲያገለግሉ መስጠትን እንደ ባህል እንዲወስዱ መስጠት ይበልጥ ለማግኘት የሚጠቅም ነገር እንደሆነ እንዲያስቡ በርካታ የማስተማሪያ መድረክ ለመፍጠር እድል ይሰጣል። በኢትዮጵያ ብቻ ሳይሆን ቀጠናችን ደግሞ የኛ አካባቢም እንደዚህ አይነት የቶለራንስ ስራ መስራት የግድ የሚጠይቅ ነው። ለምሳሌ በቀደም አብዮት አደባባይ የነበረው በዓል ላይ አይታችሁ ከሆነ ከጎረቤት ሀገር የመጡ መንግስታት በሙሉ ባህላቸውን እኛ ውስጥ ያዩ ነበር። ከጅቡቲ የመጡትን ባህላቸውን ያያሉ፣ ኬንያም ባህላቸውን ያያሉ፣ ሳውዝ ሱዳንም ባህላቸውን ያያሉና እኛ ኢትዮጵያውያን እዚህ ብቻ ሳንሆን ወጣ ብለንም ከወንድም ህዝቦች ጋር የተሳሰረ ነገር አለን። ለዚያም ሁሉ እንደ ድልድይ ሆኖ የሚያገለግል በጣም አስፈላጊ ተቋም እንደሆነና በሆነ ጊዜ እያንዳንዱ ሰው የኔጌቲቭ ፒስ እና የፖዚቲቭ ፒስን ቫልዩ ተረድቶ ራሱን ሰላም ወዳድና የሰላም ዘብ በሚያደርግበት ሰዓት ግራጁዌት ሊያደርግ ይችላል በሚኒስትሪያል ሌቭል መቋቋሙ። አሁን ባለው ሁኔታ ግን እጅግ አስፈላጊ መሆኑን ከግምት ቢገባ ጥሩ ነው። ቆላማ አካባቢዎች እና አርብቶ አደር በሚመለከት ተነሳው ሀሳቡ የተከበሩ አባላት እንዳነሱት ነው። አርብቶ አደር አካባቢዎችን ለማልማት ለመቀየር ታስቦ ነው። ነገር ግን አርብቶ አደር ብቻ ሳይሆን አርሶ አደር በአግሮ ኢንዱስትሪ ተሳትፎ አደርም እዛ አካባቢ እንዲፈጠር እንፈልጋለን። በዚህ ምክንያት ቆላማ አካባቢ ስንል አርብቶ የሚያድሩ ብቻ ሳይሆኑ ሌሎች አካባቢዎች ይመለከታል። ለምሳሌ ወደ ሰሜን ሄደን ወደ ሁመራ ወልቃይት አካባቢ ያለውን ቦታ ብንወስድ በዚህ ቀጠና ውስጥ የሚታይ ነው። በሰፋፊ ኢሪጌሽን መልማት ያለበት ሜዳ ነው። ራያ ውስጥ እንደዚህ አይነት ቦታዎች አሉ፣ አርብቶ አደር ስላለ አይደለም። ኦሮሚያ ውስጥ እንደዚህ አይነት ቦታዎች አሉ፣ አርብቶ አደር ያለውም የሌለውም። ይበልጡኑ ግን አርብቶ አደር አካባቢ ላይ ሰፊ ስራ መስራት ስላለብን ነው በዚያ መንገድ የተዋቀረው። ይሄ ምናልባት የብዙ ጊዜ ጥያቄ ይመልሳል ብዬ ተስፋ አደርጋለሁ። እዛ አካባቢ ያሉ የማህበረሰብ ክፍሎች ውሃን እንደ ኢንትሪ ፖይንት ወስደው በርካታ የህይወት መስካቸውን ለመቀየር ይፈልጋሉ። ያን ለማሳካት የምንጠቀምበት እንደሆነ ቢታሰብ ጥሩ ነው። ከመከላከያ ጋር ተያይዞ የክልሎች ጥያቄ ሳይጠበቅ ኢንተርቪን ማድረግ ቢቻል ያሉት አንድ የተከበሩ ምክር ቤት አባል በሐሳብ ደረጃ ይገባኛል። ሰላምን ከመናፈቅ ሰላምን ከመሻት የመጣ ሐሳብ ነው፣ ትክክለኛም ሐሳብ ነው። ነገር ግን በህገ መንግስት ያለውን ነገር ህገ መንግስታችንን ተወያይተን እስካሁን የሄንበትን መቀረፍ መሻሻል ያለበትን እስከምናሻሽል ድረስ ማክበር ያስፈልጋል። አሁን ያለው ህገ መንግስት እኛን ይገዛናል። ወደፊት ደግሞ ተወያይተን
እያንዳንዱ ዜጋ በሬፈረንደም ውሳኔ ሰጥቶበት ሲሻሻል ያኔ ደግሞ አንዳንዱን ጉዳይ ለማረም ጥረት ይደረጋል። ነገር ግን እሳቸው እንዳነሱት መከላከያ አቀማመጡ እንደዚህ አይነት አስጊ ቦታዎች ላይ መከላከያ እንዲቀመጥ ይደረጋል። የመከላከያ ዋና ተልዕኮ ከውጭ የሚመጣ ጠላትን መከላከል ነው። በየሰፈር ያለ ግጭትን እንዲያስቆም ካስገደድ ነው መከላከያ አይፈጠርም። ታስታውሱ ከሆነ ከ2 ዓመት በፊት የነበረብን ፈተና ሆን ተብሎ በሚፈጠር የብሔር ግጭት መከላከያ በየቦታው ሲባዝን ነበር ጠላት የራሱን ኃይል ለማደራጀት ስራ ይሰራው። እንደዚህ አይነት ጉዳይ እንዳይፈጸም ባላንስ አድርጎ መሄድ ያስፈልጋል። በክልልና በፌደራል ጸጥታ ተቋም መስተጋብር መናበብ እንዲኖር መሰራት አለበት። እሱን ታሳቢ አድርገን ብንሰራ መልካም የሚሆን ይመስለኛል። ጸረ ሙስናን በሚመለከት የተነሳበት ሐሳብ እና ኮንሰርን ይገባኛል። ነገር ግን የተከበሩ የምክር ቤት አባል እንደሚያውቁት ጸረ ሙስና እስካሁን በነበረው ሁኔታ እዚህ ምክር ቤት ነው ያለው እና ጸረ ሙስና ተጠሪነቱ ምክር ቤት ነበር እና ሙስናው አይደለም ጸረ ሙስናው ነው። ይሄ ራሱ አሁን ጊዜው አይደለም በሚል ምክንያት እያለፍነው ነው እንጂ ጸረ ሙስና የሚል ስያሜ ራሱ ሙስና ያጠፋዋል ወይ የሚል ጥያቄም ተነስቷል በውይይታችን። ለመሃይምነት ጸረ መሃይምነት ሳንል ትምህርት ብለን ስናበቃ ለበሽታ ጸረ በሽታ ሳንል ጤና ብለን ስናበቃ ሙስናን ለሚያክል ካንሰር ደግሞ እንዴት ጸረ ሙስና እንላለን? ጸረ ካልነው እኮ ኔጌቲቭ ነው። ሙስና መኖሩን ፈቅደን ነው ጸረ እየሆነ ያለ ነው እንጂ እንዳይፈጠር አይደለም እንሰራው የሚሉ በጣም የፍልስፍና ሐሳቦችም ይነሳሉ። ነገር ግን በዚህ 5 ዓመት ሌብነት ቀንሰን ሌቦች አስወግደን የዚችን ሀገር ድሃ ህዝቦች ህይወት ማናሻሽል ከሆነ አለን ለምንለውም ሀብታም ለምንለውም ምክር ቤት ለምንለውም ሚኒስቴር ለምንለውም አደገኛ ጣጣ ያመጣል። ሌብነት አደገኛ ነገር ነው። ይሄም በደንብ ለመምራት እንዲያስችል ታስቦ እንዲያውም እናንተ ተደግፉታላችሁ የሚል ግምት ነው የነበረን። አሁንም እርስዎ እንዳነሱት ጸረ ሙስናንም ይሁን ጠቅላይ ሚኒስትር ቢሮንም ይሁን እያንዳንዱ ሚኒስትር የሚቆጣጠረው ምክር ቤት ነው። አስፈጻሚ የምትቆጣጠሩ እናንተ ናችሁ። ለዚህ ምክር ቤት የሚታዘዝ ይሄ ምክር ቤት የሚያከብር አስፈጻሚ ካለን ብቻ ነው ቼክ ኤንድ ባላንስ የሚጠበቀው እና በአንድ ተቋም ሳይሆን እንዳለ አስፈጻሚው እናንተ የምትቆጣጠሩት እንደሆነ ታሳቢ ቢደረግና የሚዲያ ተቋማት እንደከዚህ ቀደሙ እዚህ ናቸው። የዲሞክራሲ ተቋማት እዚህ ናቸው። ከዛ ውጭ ያለውን ግን ጠበቅ ብለን ብንይዝ ይሻላል፣ ለእናንተም ጥያቄ መልስ ይሆናል የሚል ሐሳብ ስላለ ነው። ያ ማለት ግን የእናንተን ኦቨርሳይት የሚከለክል አይደለም። ጸረ ሙስናንም ይሁን ሌሎች አክቲቪቲዎች መቆጣጠር የሚያስችል በቂ ስልጣን በህገ መንግስት የተሰጣቸው ስለሆነ የገጠሩ ማህበረሰብ በሚመለከት 100% ትክክል ነው። አብዛኛው ሐሳቢያችንም እሱን ያሰበ ስለሆነ በሃውሲንግም ይሁን በጤናም ይሁን በትምህርትም ይሁን በኢንፍራስትራክቸር በገጠር ያለውን ድሃው ማህበረሰብ ህይወት ካልቀየር ምናስበው ብልጽግና ስለማይመጣ ሐሳቦት ትክክል ነው። አወቃቀሩ ምሳቢያውም ከሱ ጋር የሚያያዝ ስለሆነ ምናልባት በዝርዝር ወደፊት ሲታይ በቂ መልስ እየተገኘ የሚሄድ የጎደለም ካለ ደግሞ እየተሞላ የሚሄድ ይሆናል። መንግስት ሲለወጥ የማይለወጥ የተባለውም ትክክል ነው፣ በጣም ትክክል ነው። ፕሮፌሽናል ተቋም ያስፈልገናል። ነገር ግን ሲቪል ሰርቪስ ተቋምን ወደዚህ ወደ ምክር ቤት ማምጣት ያሉትን ነገር ያሳካል ብሎ ማሰብ ትንሽ ይከብዳል። በጣም ብዙ ሩቲን ነገር በውስጡ ያለው ነገር ስለሆነ ክርክሮች ነበሩ። በነገራችን ላይ ጠቅላይ ሚኒስትር ያልበዛም ወይ? በጣም ትክክል፣ በጣም ነው የበዛው። አጨቃጫቂው ልንግባባ ያልቻልነው ጉዳይ አንዱ ይሄ ነው። ግን ችግሩ ምንድነው? ለምሳሌ አደጋ መከላከል ይባልና አደጋ መከላከል አንድ ሚኒስትሪ መሆን አይችልም። አደጋ ሲመጣ መከላከያም ያስፈልጋል፣ ጤናም ያስፈልጋል፣ የክልል መንግስትም ያስፈልጋል። ጠቅላይ ሚኒስትር ቢሮ ካልሆነ ችግር ነው ይባላል። ሲቪል ሰርቪስ ይባልና መጀመሪያ በነበረው ጥናት ለፕላንና ልማት ነው የታሰበው። እንዴት አንድ ቦታ ይገባል? ክሮስ ሴክተራል ነው፣ እንቸገራለን እዛ ካልመጣ ይባላል። እያንዳንዱ ተቋም በዚህ መንገድ ነው እዛ የመጣው። ነገር ግን ጠቅላይ ሚኒስትር ቢሮ መጣ ማለት ጠቅላይ ሚኒስትሩ በየቀኑ ያዩታል ማለት አይደለም። ጠቅላይ ሚኒስትሩ ይሄንን ስራ የሚያስተባብርላቸው ሰው በሚኒስትር ማዕረግም በተለያየ ማዕረግም ወክለው ሊመሩት ይችላሉ። ዋናው ችግር የሆነው ከአንድ ተቋም ባሻገር ስለምንሻገር ስራ ያበላሽብናል በሚል ሐሳብ የመጣና ምናልባት ከኔ አቋም ጋር በብዙ የሚስማማ ሐሳብ ነው አድርጌ የምወስደው።
ይሄም ሆኖ ግን የተከበረው ምክር ቤት ከፈቀደ የእርቀ ሰላም ኮሚሽንና የወሰን በሚመለከት አሁኑኑ ወደ ሰላም ሚኒስቴር ቢሄድ መልካም ይመስለኛል። እዛ ሄዶ ፓርላማ እየደገፈው ቢሰራ ምንም ችግር ያለው አይመስለኝም። እኔም እንደዛ እስማማለሁ። ሌላ ከደህንነት ካውንስል ጋር የደህንነት ምክር ቤት ካውንስል ጋር የተቀመጠው ሀሳብ ያው ጠቅላይ ሚኒስትሩ የኢኮኖሚም የሴኩሪቲ ካውንስል ይመራሉ። ተቋም አይደለም። የተጣጡ ሚኒስትሮች ናቸው የሚሰበሰቡትና እንደ ተጠሪ እዚህ መገለጹ በዛም አስፈላጊ አይደለም። በዚያ ምክንያት የበዛ መስሏችሁ ሊሆን ይችላል። ነገር ግን አሁን ኢትዮጵያ ካለችበት ሁኔታ የጠቅላይ ሚኒስትሩ ስራ የበዛ የበረከተ ይሆናል ያላችሁት በጣም ነው የማመሰግነው ስለተረዳችሁ። ግን ብዙ መሆን ደግሞ አለበት። የዚህን ሀገር ኃላፊነት የሚወስድ ጠቅላይ ሚኒስትር ብዙ ኃላፊነት እንዳለበት ተገንዝቦ ቀንና ማታ በመስራት ለውጥ ለማምጣት የወሰነ መሆን አለበት። ቤተዝናና ነገር የሚባል አሁን ባለንበት ነገር አይቻልም፣ አይጠበቅም። ቫኬሽን የሚያስብ ከሆነ ጠቅላይ ሚኒስትር አለመሆን ነው። ቅዳሜና እሁድ የሚያስብ ከሆነ አለመሆን ነው። ማታ ተኝቼ አድራለሁ እንደፈለኩ ካለ አለመሆን ነው። ተጨማሪ ሰዓት መስራት የግድ አስፈላጊ እንደሆነ አስቦ መስራት ይጠይቃል። ባይሆን ቶሎ ቶሎ እየሰራን ቶሎ ቶሎ መቀያየር ቢታሰብ ይሻል ይሆናል እንጂ ከትምህርት አንጻር ቅድም እንዳነሳሁት የአፍሪካ ልቀት ማዕከልም በትምህርት ሚኒስቴርም አዲስ ካሪኩለም ሲቀረጽ በፍኖተ ካርታውም እንዳያችሁት ከኤቲክስ ጋር የሚያያዝ ግብረ ገብነት ጋር የሚያያዙ ዶክመንቶች ተዘጋጅተዋል። ከታች ጀምሮ ትውልድን በሚፈጥር መንገድ እንደሚሰራ ነው ታሳቢ ቢደረግ። እኛ በዚህ በተቋሙ ብቻ ሳይሆን በትምህርት ሚኒስቴርም በክልሎችም እንደሚሰራ ታሳቢ ቢደረግ ጥሩ ነው። ከግብርና ጋር ተያይዞ ያለው ስትሬች ሆኗል የተባለው እንደተባለው በጣም ሰፊ ስራ ነው ያለው። ግን የተከበረው ምክር ቤት እንዲገነዘብ የሚያስፈልገው አንድ ሀሳብ ኢትዮጵያ 13 ሚሊዮን ሄክታር ገደማ መሬት ነው የምታርሰው። አታርስም መሬቷን። ሰፊ መሬትና ውሃ እና የሰው ኃይል ዝም ብሎ የሚቀመጠው ያን ለመመለስ በሚያስችል መንገድ ነው ራሱ የግብርና ሚኒስቴር መልክ ያለውን ተቋም በቆላ ልማት የተመጣው በኢሪጌሽን ለማ አካባቢዎች የሚሰራ ነው። ዋና ስራው እሱ ነው እና ስትሬችድ የሆነበት ምክንያት ተቋማት እያደጉ የግል ሴክተሩ የሚወስደው ሮል እያደገ በሚሄድበት ሰዓት እየቀነሰ የሚሄድ መሆኑን ታሳቢ ማድረግ። ሁለተኛ ግብርና በየክልሉ ቢያንስ በክልል ምክትል ርዕሰ መስተዳድሮች የሚመራ ሴክተር መሆኑን ማወቅ አስፈላጊ ነው። ፌደራላዊ ብቻ ሳይሆን ታችም ሲሄድ ሰፊ አቴንሽን ሰጥቶት የሚሰራ ስራ መሆኑን ከግምት ማስገባት ጠቃሚ ይሆናል። ቶሎ ብለን 25 30 35 ሚሊዮን ሄክታር ማረስ ማምረት ከቻል የተባለው ችግር ይቀረፋል። ያን ለማድረግ ደግሞ አሁን የጀመርነው አፕሮች ውጤታማ ያደርገናል የሚል ግምት አለ። ነገር ግን የተከበረው ምክር ቤት ስራ እየጀመርን ያለነው የኦቨርሳይት ስታደርጉ ስትመረምሩ ምናልባት ፈርዘር መታየት የሚገባቸው ጉዳዮች ደግሞ ካሉ በቅንነት ኢንፑት ሰጥታችሁ ወደፊት ማሻል ይቻላል። ችግር የለውም። ለጋራ ሀገር ለጋራ ዓላማ እስከሰራን ድረስ ብዙ ሚሊያይ ነገር ያለ አይመስለኝም። አሁን ግን ከብዙ ድካምና ጥረት በኋላ የመጣ መሆኑን ተገንዝቦ የተከበረው ምክር ቤት እንዲያጸድቅ እጠይቃለሁ። መጠየቅ ብቻ ሳይሆን for the first time ትናንትና በዝግ ፓርላማው በዚህ ጉዳይ እንዲወያይ ያደረግነው እናንተም በደንብ ገብቷችሁ እንድትመሩ እንድትቆጣጠሩ ስለምንፈልግ ነው። ሆኖ አያውቅም እንደዛ። ጠቅላይ ሚኒስትሩ መጥቶ 30 ደቂቃ ስትራክቸር ካጸደቀ በኋላ ካቢኔ የሚያጸድቀው እንደዛ እናድርግ። ምክር ቤት በደንብ ይወያይበትና ተገንዝቦ ያግዘን ለኛ አቅም ይሆነናል ብለን ስላሰብን ነው ትናንትና እንድትወያዩ የተደረገው። እንግዲህ ያልሞላ ነገር ካለ ወደፊት በጋራ እያየን እንደምን ሙላት ሐሳቢ ቢወሰድ ለማለት ነው። አመሰግናለሁ። እሺ አመሰግናለሁ። እንግዲህ በተነሱት ጉዳዮች ላይ ሰፊ ምላሽና ማብራሪያ የቀረበ ስለሆነ በተወሰኑት ላይ ደግሞ አስፈላጊ ማስተካከያ እንደሚደረግም አስተያየት ስለቀረበ ተጠሪ ተቋማትን በሚመለከት አሁን በተሰጠው አስተያየት መሰረት የእርቀ ሰላም ኮሚሽንና የአስተዳደር ወሰንና ማንነት ኮሚሽን በሚመለከት ተጠሪነታቸው አሁን በቀረበው አስተያየት መሰረት የሚስተካከል ይሆናል። ሁለተኛ የስፖርት ማህበራትን በሚመለከት ከዓለም አቀፍ ስምምነቶቻችን ጋር የሚጋጭ ነገር ከተቀመጠ እሱ የሚታረምና የሚስተካከል ይሆናል ማለት ነው። እነዚህን ማስተካከያዎችን ወስደን በቂ ምላሽና ማብራሪያ የቀረበ ስለሆነ አዋጁን ወደ ማጽደቅ እንሄዳለን። በዚህ መሰረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት
አስፈጻሚ አካላት ስልጣንና ተግባር ለመወሰን የቀረበው ረቂቅ አዋጅ ቁጥር 1263 ህዝባር 2014 ሆኖ መጽደቁን የምትደግፉ አመሰግናለሁ። ተቃውሞ የለም። ድምጽ ታቅቦ እሺ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን የቀረበው ረቂቅ አዋጅ ቁጥር 1263 2014 ሆኖ በአንድ ድምጽ ታቅቦ በአብላጫ ድምጽ ጸድቋል። ወደ አጀንዳ 3 እንሄዳለን። በሕገ መንግስቱ አንቀጽ 74 መሰረት የኢፌዴሪ ጠቅላይ ሚኒስትር የሚያቀርቡትን የእጩ ካቢኔ አባላት ሹመት መርምሮ ማጽደቅ ነው። በዚህ መሰረት እጩ የካቢኔ አባላትን እንዲያቀርቡ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እድል ሰጣለሁ። አመሰግናለሁ። የተከበረው አፈ ጉባኤ፣ ለሚቀጥሉት ዓመታት አሁን በጸደቀው ስትራክቸር የካቢኔ አባላት ሆነው ሀገራቸውንና ሕዝባቸውን በታማኝነት እንዲያገለግሉ ለሹመት ለምክር ቤት ያቀረብኳቸው ግለሰቦች እንደ መሰረታዊ መመዘኛ ያየነው አንደኛ የፖለቲካ ልዩነት በኢትዮጵያ ውስጥ አብሮ ካቢኔ ሆኖ በጋራ ምክር ቤት ውስጥ ተቀምጦ ሀሳብ ለመቀያየር የሚከለክል መሆን የለበትም። የተለያየ አመለካከት ያለን ቢሆንም ተቀራርበን መስራትን መለማመድ አለብን። እኛ መንግስት ለመስራት የሚያስችል ድምጽ ያገኘን ቢሆንም ሌሎቹን አካተን ብንሰራ ወደፊት አንድ ፓርቲ መንግስት መመስረት የማያስችለውን ድምጽ ቢያገኝ እንኳን ይህ ልምምድ ለዛ ግብአት ይሆናል፣ ፋውንዴሽን ይሆናል እና በተለመደው መንገድ መሄድ የለብንም የሚል አንድ መሰረታዊ ሐሳቤ ተወስዷል። ሁለተኛው በተቻለ መጠን የትውልድ ከባቢ ሰፋ ለማድረግ ጥረት ተደርጓል። በቂ አይደለም። አሁንም ሰፊ ስራ የሚጠይቅ ኤሪያ ነው፣ ግን ታሳቢ ለማድረግ ተሞክሯል። ሶስተኛ የሰዎቹን ልምድ እና የማድረግ አቅም ለማየት ተሞክሯል። አራተኛ ከጾታ አንጻር ቅድም ባነሳሁት እሳቤ መሰረት በፈለግነው ልክ ባሄድም ማክሲመም የጾታንም ታሳቢ ለማድረግና ሴትም ወንድም የሚወከልበት ካቢኔ ለማድረግ ጥረት ተደርጓል። አራተኛ ብቃት፣ የኮታ ጉዳይ ብቻ ሳይሆን በብቃት ስራቸውን መከወን የሚያስችል ብቃት ያላቸው ሰዎች መሆናቸውን ለማረጋገጥ ጥረት ተደርጓል። አምስተኛ የሃይማኖት ስብጥርም የኢትዮጵያን መልክ እንዲይዝ ለማድረግ ጥረት ተደርጓል። ስድስተኛ የማገልገል ፍላጎት ያላቸው በስልጣንና በማገልገል መካከል ያለው ልዩነት ገብቷቸው ለማገልገል ኃላፊነት ለመውሰድ የሚሹ ሰዎች መሆናቸውን ለማረጋገጥ ጥረት ተደርጓል። ቀደም ብለን እንዳየነው አዋጅ የምደባ ጉዳይም የሚያልቅ ስላልሆነና ሁሉን ማርካት የሚያስቸግር ቢሆንም በተቻለ መጠን ጊዜ ወስደን እነዚህን ጉዳዮች ለማየት ተሞክሯል። ከሚቀጥለው ካቢኔ አባላት የምጠብቃቸውን 2-3 ጉዳዮች ቀድሜ ያነሳሉ። አንደኛው የሚቀጥለው መንግስት የካቢኔ አባላት የሆናችሁ ሚኒስትሮች ዋና ተልኳችሁ አርጋችሁ ብትወስዱ ብዬ የማነሳው ሌብነትና ልመና ማጥፋት ነው። ሌብነትና ልመና እያሉ እቺ ሀገር ቀና ማለት ስለማትችል ሌብነት የሚጠየፍ የሚዋጋ የሚያስወግድ ልመናን ለማጥፋትና አልመተን ራሳችንን ችለን እንድናድር የሚያደርግ ከልመና ጋር ተያይዞ ያለ ከሌብነት ጋር ተያይዞ ያለ ክፉ ሱስ የሚገፈፍበትን ነገር አቅዶ የሚሰራ ካቢኔ እንዲሆን በታላቅ ትህትና ልጠይቃችሁ ፈልጋለሁ። ሁለተኛ የካቢኔ አባላት የኢትዮጵያ ሚኒስትሮች ናቸው። የብሔር ተወካይ ለመሆን መሞከር
በፌዴሬሽን ምክር ቤት ትክክል ነው፣ በካቢኔ ትክክል አይደለም። አንድ ሰው የውጭ ጉዳይ ሚኒስትር ከሆነ ለመላው ኢትዮጵያውያን የውጭ ጉዳይ ሚኒስትር ሆኖ ነው የሚሰራው። አንድ ሰው የግብርና ሚኒስቴር ከሆነ ለመላው ኢትዮጵያውያን የግብርና ሚኒስቴር ነው የሚሰራው። ለአንድ አካባቢ ተወክሎ በዛ መንፈስ የሚሰራ ከሆነ ምናስባትን ኢትዮጵያ እንዳንፈጥር ስለሚገዳደር እያንዳንዱ የካቢኔ አባል ይህንን ጉዳይ ከወዲሁ ታሳቢ እንዲያደርግ። ሶስተኛ፣ ተፎካካሪ ፓርቲ አመራሮች ወደ ካቢኔ አባል እያስገባናችሁ ስለሆነ በተከበረው ምክር ቤት ፊት ላሳስባችሁ የምፈልገው ነገር አንደኛ ተቋም መምራትና ተቋምን መቃወም በጣም የተለያዩ ነገሮች ናቸው። ውጭ ሆነን ስንቃወም ብዙ ጉዳዮች ቀለል ይላሉ። ገብተን ተቋም ስንመራ ብዙ ውጣ ውረዶች አሉ። ዌልካሚንግ አይደለም፣ ለእናንተ ብቻ ሳይሆን ለማንም ለሚመጣ ሰው ተቋም ፈጥሮ መርቶ ውጤት ማምጣት ቀላል ነገር አይደለም። እናንተ ራሳችሁን እንደ መንገድ ጠራጊ ብትወስዱ እኛ ፌል ካደረግን ጥምር መንግስት ወደፊት መፍጠር ኢትዮጵያ ውስጥ የማይታሰብ የማይቻል ስለሚሆን ድርብ ኃላፊነት አለብን። ሚኒስቴር መሆን ብቻ ሳይሆን ሌሎች እሳቤዎች በካቢኔ ውስጥ ገብተው እንዲሰሩ ልምምድ የሚፈጠርበት የመጀመሪያው መድረክ ስለሆነ ኃላፊነታችን ድርብ ነው ብላችሁ የምታዩ እንድትሆኑ አብረን መስራት እንደምንችል ተወያይተን ለጋራ ልማት ለሀገር ብልጽግና በጋራ መስራት እንደምንችል ለሚቀጥለው ትውልድ የምታሳዩ እንድትሆኑ በታላቅ ትህትና ላሳስባችሁ እፈልጋለሁ። ምክንያቱም ቀደም ሲል እንዳነሳሁት ብልጽግና የራሱ መንግስት ማቋቋም ይችላል። ለህዝብ በገባው ቃል መሰረት ነው እያሳተፈ ያለው። አብሯችሁ ከሚሰሩ ሰዎች ጋር ተናባችሁ ተቋም አዘምናችሁ ይሄ ሐሳብ ትክክል እንዳልነበረ በተግባር የምታሳዩ እንድትሆኑ አደራ ልላችሁ እፈልጋለሁ። በተቃዋሚ ጎራ ያሉ በመንግስት ጎራ ያሉ ሰዎች በጋራ በኮሚቴ ስለሚሰሩ በጋራ ማሳሰባቸው ጉዳይ እያንዳንዱ የተቋም አመራር መጀመሪያ ኦፕን ማይንድድ እንዲሆን ሰውየውን ከየት ፓርቲ መጣ እንዴት በዚህ ልምድና እውቀት ይመራኛል አይነት ሐሳቤ ሳይሆን ጭንቅላታችንን ክፍት አድርገን ልባችንን ክፍት አድርገን ዊላችንን ክፍት አድርገን መጠበቅ አለብን። ኦፕን ማይንድድ መሆን አለብን። ኦፕን ሀርት መሆን አለብን። ዊላችንም ኦፕን መሆን አለበት። ያ ካልሆነ ገና ሳንጀምረው ነው መሰናከል የሚበዛው። እነዚህ ሶስት ጉዳዮች ደግሞ ከፈትሎ ተቀባይ እንዲሆኑ ቮይስ ኦፍ ጀጅመንትን ማስወገድ ያስፈልጋል። አሁን የሚሾመው ሰው በተከበረው ምክር ቤት ከጸደቀ በኋላ ሚኒስተር ነው። ምንም አይነት ጀጅመንት መታከል የለበትም። ተቀብለን እንደ መሪ መገልገል ያስፈልጋል፣ መጠቀም ያስፈልጋል። ቮይስ ኦፍ ሲኒሲዝምን ማስወገድ ያስፈልጋል። እነዚህ አይነት እሳቤዎች ካሉ ተሰብስበን ለመስራት ሀገር ለማልማት ስለምንቸገር በመንግስት በብልጽግና በኩል ያለው የሚፎካከር ፓርቲ በኩል ያለው በትብብር መንፈስ ለሀገር ልማት በጋራ መስራትን ታሳቢ እንዲያደርግ አስቀድሜ ማሳሰብ እፈልጋለሁ። በመቀጠል በሚቀጥለው መንግስት ውስጥ በተለያየ የሥራ ኃላፊነት እንዲያገለግሉ ለሽሞት ያቀረብኳቸውን ሰዎች በቅደም ተከተል አነሳለሁ። አንደኛ ክቡር አቶ ደመቀ መኮንን ሐሰን የትውልድ ቦታ ሞጣ፣ የትዳር ሁኔታ ባለትዳር፣ የትምህርት ዝግጅታቸው የመጀመሪያ ዲግሪ በስነ ህይወት፣ ሁለተኛ ዲግሪ በሰላምና ደህንነት ሙያ መስክ ያገኙ፣ የሥራ ልምዳቸው ባለፉት 30 ዓመታት ከክልል እስከ ፌዴራል በብዙ ተቋማት በኃላፊነት የሰሩ፣ የአማራ ክልል ምክትል ፕሬዝዳንት የነበሩ፣ የትምህርት ሚኒስትር የነበሩ፣ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው እያገለገሉ ያሉ የካበተ ልምድ ያላቸው ግለሰብ ናቸው። እሳቸው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው እንዲሾሙ። ሁለተኛ ዶክተር አብርሃም በላይ በርሀ የትውልድ ቦታ አዲግራት፣ የትዳር ሁኔታ ባለትዳር፣ የትምህርት ዝግጅት የመጀመሪያ ዲግሪያቸው በኤሌክትሪካል ኢንጂነሪንግ፣ ሁለተኛ ዲግሪያቸውም በኤሌክትሪካልና ኮምፒውተር ኢንጂነሪንግ፣ ሶስተኛ ዲግሪያቸውን በቢዝነስ አድሚኒስትሬሽን ያገኙ ናቸው። የሥራ ልምድ በሀገር መከላከያ ሚኒስቴር እስከ ሌተናል ኮሎኔልነት ያገለገሉ፣
በመከላከያ ኢንጂነሪንግ ኮሌጅ መምህር የነበሩ፣ በኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ዋና ዳይሬክተር የነበሩ፣ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ የነበሩ፣ አሁን የኢኖቬሽንና ቴክኖሎጂ ሚኒስተር ሆነው እያገለገሉ ያሉ የሀገር መከላከያ ሚኒስተር ሆነው እንዲሾሙ ቀርቧል። ሶስተኛ አቶ አህመድ ሼዴ መሐመድ የትውልድ ቦታ ነገሌ፣ የትዳር ሁኔታቸው ባለትዳር፣ የመጀመሪያ ዲግሪ በኢኮኖሚክስ፣ ሁለተኛ ዲግሪ በዴቨሎፕመንታል ስተዲስ፣ ሁለተኛ ዲግሪ በኤምቢኤ እና ኢንተርናሽናል ቢዝነስ ተጨማሪ ያላቸው፣ የስራ ልምዳቸው በሶማሌ ክልል በተለያዩ የኃላፊነት ደረጃዎች የሰሩ፣ በገንዘብ ሚኒስቴር ዴኤታነት፣ በትራንስፖርት ሚኒስቴርነት፣ በኮሙኒኬሽን ሚኒስቴርነት፣ አሁን ደግሞ በገንዘብ ሚኒስቴርነት እያገለገሉ ያሉ እዛው የገንዘብ ሚኒስቴር ሆነው እንዲሾሙ ቀርቧል። አራተኛ ወይዘሮ ሙፈሪያት ካሚል አህመድ ናቸው። የትውልድ ቦታ ጅማ፣ የትዳር ሁኔታ ባለትዳር፣ የትምህርት ዝግጅታቸው የመጀመሪያ ዲግሪ በግብርና ሳይንስ፣ ሁለተኛ ዲግሪ በስነ ጾታ ልማት፣ ሁለተኛ ዲግሪ በትራንስፎርሜሽናል ሊደርሺፕ የወሰዱ፣ የስራ ልምዳቸው በደቡብ ክልል በበርካታ ኃላፊነት ቦታ ላይ ያገለገሉ፣ በፌዴራል መንግስት የሴቶች ሚኒስቴር፣ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የሰላም ሚኒስቴር ሆነው ያገለገሉ፣ አሁን የስራና ክህሎት ሚኒስቴር ሆነው እንዲሾሙ ቀርቧል። አምስተኛ አቶ ኡመር ሁሴን ኦባ የትውልድ ቦታ አርሲ፣ የትዳር ሁኔታ ባለትዳር፣ የትምህርት ዝግጅት በኢኮኖሚክስ የመጀመሪያ ዲግሪ፣ በቢዝነስ አስተዳደር ሁለተኛ ዲግሪ ያላቸው፣ የስራ ልምዳቸው በተለያዩ ኃላፊነት ደረጃ በኦሮሚያ ክልላዊ መንግስት ያገለገሉ፣ በመጨረሻም የኦሮሚያ ምክትል ፕሬዝዳንት ሆነው ያገለገሉ፣ የገቢዎች ሚኒስቴር ሆነው ያገለገሉ፣ የግብርና ሚኒስቴር ሆነው እያገለገሉ ያሉ፣ አሁንም የግብርና ሚኒስቴር ሆነው እንዲሾሙ ቀርቧል። ስድስተኛ ኢንጂነር አይሻ መሐመድ ሙሳ የትውልድ ቦታ በረሃሌ፣ የትዳር ሁኔታ ባለትዳር፣ የመጀመሪያ ዲግሪ በሲቪል ኢንጂነሪንግ ያላቸው፣ ሁለተኛ ዲግሪያቸውን በትራንስፎርሜሽን ሊደርሺፕ ኤንድ ቼንጅ ያገኙ፣ የስራ ልምዳቸውን በሚመለከት በአፋር ክልል በተለያዩ ቦታዎች በኃላፊነት ያገለገሉ፣ በፌዴራል ደረጃ የባህልና ቱሪዝም ሚኒስቴር ሆነው ያገለገሉ፣ የኮንስትራክሽን ሚኒስቴር ሆነው ያገለገሉ፣ የሀገር መከላከያ ሚኒስቴር ሆነው ያገለገሉ፣ አሁንም በኮንስትራክሽን ሚኒስቴርነት እያገለገሉ ያሉ ሲሆን የመስኖና ቆላማ አካባቢዎች ሚኒስቴር እንዲሆኑ ቀርቧል። ቀጥዬ የማቀርባቸው ዶክተር ኢንጂነር ሀብታሙ ኢተፋ ገለታ ናቸው። የትውልድ ቦታ ቄለም ወለጋ፣ የትዳር ሁኔታ ባለትዳር፣ የትምህርት ዝግጅታቸውን በሚመለከት የመጀመሪያ ዲግሪ በኢሪጌሽን ኢንጂነሪንግ ያላቸው፣ ሁለተኛ ዲግሪ በኢሪጌሽን ኢንጂነሪንግ ያላቸው፣ ሶስተኛ ዲግሪ በሃይድሮሊክ ኢንጂነሪንግ ያላቸው፣ የስራ ልምድ በቤንሻንጉል ጉሙዝ ክልል በተለያየ ኃላፊነት ያገለገሉ፣ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ምክትል ፕሬዝዳንት የነበሩ መምህርም የነበሩ፣ በኦሮሚያ የተለያዩ ቢሮዎች ያገለገሉ፣ የከተማ እና ኮንስትራክሽን ቢሮ፣ የመንገድ፣ አሁን ደግሞ የውሃና ኤነርጂ ሀብት ልማት ቢሮ ሆነው እያገለገሉ ያሉ የውሃና ኤነርጂ ሚኒስቴር እንዲሆኑ ቀርቧል። ቀጥሎ ዶክተር ብርሃኑ ነጋ ቦንገር የትውልድ ቦታ ቢሾፍቱ እና የልጆች አባት፣ የትምህርት ዝግጅት የመጀመሪያ ዲግሪ በኢኮኖሚክስ፣ ሁለተኛ ዲግሪ በኢኮኖሚክስ፣ ሶስተኛም ዲግሪ በኢኮኖሚክስ ያላቸው፣ በተለያዩ ዩኒቨርሲቲዎች በረዳት ፕሮፌሰርነትና ፕሮፌሰርነት ያገለገሉ፣ የረጅም ጊዜ ማስተማር ልምድ ያላቸው፣ የኢትዮጵያ ኢኮኖሚክስ ፖሊሲ ሪሰርች ኢንስቲትዩት ዳይሬክተር የነበሩ እና የኢዜማ ፓርቲ መሪ የሆኑ የትምህርት ሚኒስቴር እንዲሆኑ ቀርቧል። ወይዘሮ ዳግማዊት ሞገስ በቀለ የትውልድ ቦታ አዲስ አበባ እና ባለትዳር፣ የትምህርት ዝግጅት የመጀመሪያ ዲግሪ በስራ አመራርና በሕዝብ አስተዳደር፣
ሁለተኛ ዲግሪ በህዝብ አመራርና ፖሊሲ። የስራ ልምዳቸው አዲስ አበባ ዩኒቨርሲቲ መምህር የነበሩ፣ በአዲስ አበባ ከተማ በተለያየ ኃላፊነት ያገለገሉ፣ በኋላም ምክትል ከንቲባ ሆነው ያገለገሉ፣ አሁን የትራንስፖርት ሚኒስቴር ሆነው ያገለገሉ ያሉ ሲሆን የትራንስፖርትና ሎጂስቲክስ ሚኒስቴር እንዲሆኑ ቀርበዋል። ሌላው አቶ ገብረ መስቀል ጫላ ሞጣሎ ናቸው። የትውልድ ቦታ ዳሞት ጋሌ ወላይታ። የትዳር ሁኔታ ባለትዳር። የትምህርት ዝግጅታቸውን በሚመለከት የመጀመሪያ ዲግሪ በስታቲስቲክስ፣ በፖስት ግራጁዌት ዲፕሎማ ደረጃ በስራ አመራር ልማት ስትራቴጂ፣ ሁለተኛ ዲግሪያቸውን በኢኮኖሚክስ ያገኙ ናቸው። የስራ ልምዳቸውን በሚመለከት በደቡብ ክልል የሲቪል ሰርቪስ ኮሚሽን ኮሚሽነርነት ያገለገሉ፣ የተለያየ ቢሮ የመሩ፣ የኮንስትራክሽን ሚኒስትር ዴታ ሆነው ያገለገሉ፣ የፌዴራል ከተሞችና የስራ ዕድል ፈጠራ ምግብ ዋስትና ኤጀንሲ ዋና ዳይሬክተር ሆነው ያገለገሉ ሲሆን አሁን የንግድና ቀጠናዊ ትስስር ሚኒስቴር እንዲሆኑ ቀርቧል። አቶ መላኩ አለበል አዲስ የትውልድ ቦታ ወረታ። የትዳር ሁኔታ ባለትዳር። የትምህርት ዝግጅታቸውን በሚመለከት የመጀመሪያ ዲግሪ በፕላንት ሳይንስ ያገኙ፣ ሁለተኛ ዲግሪያቸውን በቢዝነስ ማኔጅመንት ያገኙ ሲሆን የስራ ልምዳቸው በኢንዱስትሪ ልማት ቢሮ በተለያዩ ኃላፊነት በአማራ ክልል ያገለገሉ፣ በኋላም የአማራ ክልል ምክትል ፕሬዝዳንት ሆነው ያገለገሉ፣ በፌዴራል ደረጃ በንግድ ሚኒስቴርነት ያገለገሉ፣ አሁንም የንግድ ሚኒስቴር ሆነው ያገለገሉ ያሉ ሲሆን የኢንዱስትሪ ሚኒስቴር እንዲሆኑ ቀርቧል። አቶ ብናልፍ አንዱ ዓለም አሸናፊ የትውልድ ቦታ ፍኖተ ሰላም። የትዳር ሁኔታ ባለትዳር። የመጀመሪያ ዲግሪያቸውን በማትማቲክስ ያገኙ፣ ሁለተኛ ዲግሪያቸውን በሳይኮሎጂ ያገኙ፣ በመምህርነት ያገለገሉ፣ በአማራ ክልል በተለያየ ኃላፊነት ቦታዎች የሰሩ፣ በኋላም የአማራ ክልል ምክትል ፕሬዝዳንት ሆነው ረጅም ጊዜ ያገለገሉ፣ የብልጽግና ጽሕፈት ቤት ዋና ኃላፊ ሆነው በሚኒስትር ማዕረግ ሲያገለግሉ የነበሩ፣ አሁን የሰላም ሚኒስትር እንዲሆኑ ቀርቧል። ዶክተር ጌዲዮን ጢሞቴዎስ ሄሴቦን የትውልድ ቦታ አዲስ አበባ። የትዳር ሁኔታ ባለትዳር። የመጀመሪያ ሁለተኛና ሶስተኛ ዲግሪ በሕግ ያገኙ፣ የስራ ልምዳቸው በሕግ መምህርና ተመራማሪ የነበሩ፣ የኢፌዴሪ ምክትል ጠቅላይ አቃቢ ሕግ እና አቃቢ ሕግ ሆነው ያገለገሉ፣ የፍትህ ሚኒስቴር እንዲሆኑ ቀርቧል። ዶክተር ሊያ ታደሰ ገብረመድን የትውልድ ቦታ አዲስ አበባ። የትዳር ሁኔታ ባለትዳር። የትምህርት ዝግጅት በጠቅላላ ሐኪምነት የመጀመሪያ ዲግሪ፣ በማህፀንና ጽንስ ስፔሻሊስት ሐኪምነት እንዲሁም ሁለተኛ ዲግሪ በጤና አገልግሎት አስተዳደር ያላቸው፣ በመምህርነት ያገለገሉ፣ በጤና ሚኒስቴር ዴታነት ያገለገሉ፣ የጤና ሚኒስቴር ነው እያገለገሉ ያሉ፣ አሁንም የጤና ሚኒስቴር እንዲሆኑ ቀርቧል። አቶ በለጠ ሞላ ጌታሁን የትውልድ ቦታ ሰሜን ወሎ። የትዳር ሁኔታ ባለትዳር። የትምህርት ዝግጅታቸውን በሚመለከት የመጀመሪያ ዲግሪ በፍልስፍና ያላቸው፣ ሁለተኛ ዲግሪ በአፕላይድ ኤቲክስ ያላቸው፣ በተጨማሪ ሁለተኛ ዲግሪ በፍልስፍና ያላቸው፣ የስራ ልምድን በሚመለከት በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል መምህር ሆነው ያገለገሉ፣ የአማራ ብሔራዊ ንቅናቄ አብን መስራችና ምክትል ሊቀመንበር ሆነው ያገለገሉ፣ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባል ሆነው እያገለገሉ ያሉ፣ እንዲሁም የአማራ ብሔራዊ ንቅናቄ አብን ሊቀመንበር ሆነው እያገለገሉ ያሉ፣ የኢኖቬሽን እና ቴክኖሎጂ ሚኒስቴር ሆነው እንዲሾሙ ቀርቧል። አምባሳደር ናሲሴ ጫሊ የትውልድ ቦታ ነቀምቴ። የትዳር ሁኔታ ባለትዳር። የትምህርት ዝግጅት የመጀመሪያ ዲግሪ በኢንፎርሜሽን ሳይበር ሴኩሪቲ ያላቸው፣ በተጨማሪም የመጀመሪያ ዲግሪ በውጭ ቋንቋዎች እና ሊትሬቸር ያላቸው፣ ሁለተኛ ዲግሪ በውጭ ቋንቋዎችና ስነ ጥናት ምርምር ያገኙ፣ የስራ ልምዳቸውን በሚመለከት በተለያዩ ዩኒቨርሲቲዎች በመምህርነት ያገለገሉ፣ በኋላም የቦይንግ ካምፓኒ ዋና መስሪያ ቤት የሳይበር ሴኩሪቲ ኢንጂነር በመሆን ያገለገሉ፣ በኦሮሚያ ክልል በተለያዩ ኃላፊነቶች ያገለገሉ፣
አሁን የካናዳ አምባሳደር ሆነው እያገለገሉ ያሉ የቱሪዝም ሚኒስትር እንዲሆኑ ቀርቧል። አቶ ላቀ አያሌው አንተነህ የትውልድ ቦታ ደጋዳሞት፣ የትዳር ሁኔታ ባለትዳር፣ የመጀመሪያ ዲግሪ በአካውንቲንግ ያላቸው፣ ሁለተኛ ዲግሪ በኤምቢኤ የሰሩ፣ የስራ ልምዳቸውን በሚመለከት በአማራ ክልል በተለያየ ኃላፊነት ያገለገሉ፣ በኋላም የአማራ ክልል ምክትል ርዕሰ መስተዳድር ሆነው ያገለገሉ፣ በፌዴራል ደረጃ የገቢዎች ሚኒስቴር ሆነው እያገለገሉ ያሉ አሁንም የገቢዎች ሚኒስቴር እንዲሆኑ ቀርቧል። ወይዘሮ ጫልቱ ሳኒ ኢብራሂም የትውልድ ቦታ ገለምሶ፣ የትዳር ሁኔታ ባለትዳር፣ የትምህርት ዝግጅትን በሚመለከት የመጀመሪያ ዲግሪ በፕላኒንግ እና ማኔጅመንት ያላቸው፣ ሁለተኛ ዲግሪ በፕላኒንግ እና ማኔጅመንት ያላቸው፣ የስራ ልምዳቸውን በሚመለከት በኦሮሚያ ክልል የከተማ ቢሮ፣ የገቢዎች ቢሮ በተለያየ የቢሮ ኃላፊነት ደረጃ ያገለገሉ፣ መጨረሻም የኦሮሚያ ምክትል ፕሬዝዳንት ሆነው እስከ ቅርብ ጊዜ እያገለገሉ ያሉ አሁን የከተማና መሰረተ ልማት ሚኒስትር እንዲሆኑ ቀርቧል። አቶ ታከለ ኡማ በንቲ የትውልድ ቦታ አምቦ፣ የትምህርት ዝግጅት የመጀመሪያ ዲግሪ በኬሚካል ምህንድስና፣ ሁለተኛ ዲግሪ በኬሚካል ምህንድስና ያላቸው፣ የስራ ልምዳቸውን በሚመለከት በኦሮሚያ በተለያዩ ቦታዎች እና ኃላፊነቶች ያገለገሉ፣ የኦሮሚያ ትራንስፖርት ቢሮ ኃላፊ ሆነው ያገለገሉ፣ የአዲስ አበባ ምክትል ከንቲባ ሆነው ያገለገሉ፣ የማዕድንና ነዳጅ ሚኒስትር ሆነው እያገለገሉ ያሉ አሁንም የማዕድን ሚኒስትር እንዲሆኑ ቀርቧል። ዶክተር ፍጹም አሰፋ አዴላ የትውልድ ቦታ አለታ ወንዶ፣ የትዳር ሁኔታ ባለትዳር፣ የትምህርት ዝግጅት ከአዲስ አበባ ዩኒቨርሲቲ በአካውንቲንግ የመጀመሪያ ዲግሪ ያላቸው፣ በልማትና ኢኮኖሚ ጉዳዮች ጥናት ሁለተኛ ዲግሪ ያላቸው፣ እንዲሁም በኢኮኖሚ ልማት ሶስተኛ ዲግሪ ያላቸው፣ የስራ ልምድ በሐዋሳ ዩኒቨርሲቲ መምህርና ተመራማሪ የነበሩ፣ በሐዋሳ ዩኒቨርሲቲ የኮሌጅ ዲን ሆነው ያገለገሉ፣ አሁን በሚኒስትር ማዕረግ የፌዴሪ ፕላንና ልማት ኮሚሽን ኮሚሽነር ሆነው እያገለገሉ ያሉ የፕላን ልማት ሚኒስትር እንዲሆኑ ቀርቧል። ዶክተር ኤርጎጌ ተስፋዬ ወልደ መስቀል የትውልድ ቦታ ሆሳዕና፣ የትዳር ሁኔታ ባለትዳር፣ የትምህርት ዝግጅታቸውን በሚመለከት የመጀመሪያ ዲግሪ በውጭ ቋንቋዎችና ስነ ጽሁፍ ያገኙ፣ ሁለተኛ ዲግሪ በስርዓተ ጾታ ጥናት ያገኙ፣ ሶስተኛ ዲግሪ በአንትሮፖሎጂ ያገኙ ሲሆን የስራ ልምዳቸውን በሚመለከት በመምህርነትና በዋቸሞ ዩኒቨርሲቲ ምክትል ፕሬዝዳንትነት ያገለገሉ፣ አሁን በሰራተኛና ማህበራዊ ጉዳይ ሚኒስትርነት እያገለገሉ ያሉ የሴቶችና ማህበራዊ ጉዳይ ሚኒስትር እንዲሆኑ ቀርቧል። አቶ ቀጄላ መርዳሳ ቱሉ የትውልድ ቦታ ቂልጦ ካራ፣ የትዳር ሁኔታ ባለትዳር፣ የትምህርት ዝግጅት የመጀመሪያ ዲግሪ በታሪክ ያላቸው፣ የስራ ልምድ በታገሉበት የኦሮሞ ነጻነት ግንባር ኦነግ ውስጥ በተለያየ ኃላፊነት ሲያገለግሉ ለረጅም ዓመታት የታገሉ አሁን የኦነግ ምክትል ሊቀመንበር ሆነው እያገለገሉ ያሉ ሲሆን የባህልና ስፖርት ሚኒስትር ሆነው እንዲሾሙ ቀርቧል። የሚፎካከሩ ፓርቲዎችን በሚመለከት ከሶስቱም ፓርቲዎች ከኦነግ ከኢዜማና ከአብን ኃላፊዎች የወሰኑ ሲሆን የኦነግ ሊቀመንበር በኦሮሚያ ካቢኔነት ስለተሾሙ ምክትል ሊቀመንበሩን ሚኒስትር ሆነው እንዲቀርቡ ለተከበረው ምክር ቤት ቀርቧል። አመሰግናለሁ። እሺ፣ አመሰግናለሁ። በቀረቡት የካቢኔ አባላት እጩ የካቢኔ አባላት ላይ ጥያቄ አስተያየት ካለ ጥያቄ ካለ አመሰግናለሁ። የተከበሩ አፈ ጉባኤ፣ እኔ ሀሳብ መስጠት የፈለኩት በመጀመሪያ ራሴን ላስተዋወቅ፣ ወይዘሮ ታለፍ ታወቅ እባላለሁ። የሞረትና ጅሩ ወረዳ ህዝብ ተወካይ ነኝ፣ አማራ ክልል። በጠቅላይ ሚኒስትሩ የቀረቡት የሹመት መነሻ ሀሳቦች እጅግ በጣም ያስደመሙኝ ብቻ ሳይሆን እንደ ሀገር ለሚታሰበው ሽግግር እንደ
ቃል የመግባት አይነት ስሜት የሚፈጥሩ ለስራ የሚያበረታቱ የሚያነሳሱ ናቸው። ሹመቱ ከመገለጹ ማንነታቸው ከመገለጹ በፊት የሚጠበቁባቸው ኃላፊነቶች ምንድናቸው የሚሉትን ነገሮች ሳያቸው ህብረተሰቡን በትልቁ ከዚህ ምክር ቤትና በቀጣይ ከሚዋቀረው የካቢኔ አባላት የሚጠብቀውና ተስፋ የሚያደርጋቸው ነገሮች ላይ ያተኮረ ስለሆነ በእለቱ የተሾሙ አመራሮችም በእርግጠኝነት ይህንን ተስፋ እውን ሊያደርጉ በሚችሉበት ደረጃ ላይ ያሉ ናቸው ብዬ ተስፋ አደርጋለሁኝ። አመኔታም አለኝ። አንዳንዶቹ ከነበራቸው የስራ ልምድና ለሀገር ካገለገሉባቸው ትጋቶች ቆይታዎች አኳያ ሲታይ በቅንነት ሀገራቸውን ለማገልገል ይወጡ ይወረዱ በርከት ያለ ድካም ጊዜ ወስደው የሰሩ በመሆናቸው አወቃቀሩ ላይ እኔ በጣም ጥሩና የሚያበረታታ ብቻ ሳይሆን ለቀጣይ ሊያሻግረን በሚችል ደረጃ ጥሩ ነው ብዬ አስባለሁ። ምክንያቱም የስራ ትጋት ነው ዋናው ቅንነትና ታታሪነት ለስራ ያለው ትጋት ስለሆነ የቀረቡት ሰዎች ትጋት ያላቸው ናቸው። በሁለተኛነት ከሴቶች አንፃር ነው። ባለፈው ጊዜ ክቡር ጠቅላይ ሚኒስትሩ ሹመት ሲሰጡ 50% ለሴቶች ድርሻ ሲሰጥ ሁለት አይነት ሀሳቦች ነበሩ ህብረተሰቡ ውስጥ። አንዳንዶቹ በጣም ጥሩ በጣም ደስተኞችና በጣም አመኔታ ያላቸው ነበሩ። አንዳንዶች ደግሞ ጥርጥር ነበራቸው። ሴቶች በስተዋል አይመሩትም አይሸከሙትም የሚል ስጋትም ያላቸው ህብረተሰብ ክፍሎች ነበሩ። በእርግጠኝነት ያንን ስጋት በግሌ 100% በሚባል ደረጃ አመራር ሲሰጡ የነበሩ ናቸው። ባለፉት 2-3 አመታት ሚኒስቴር መስሪያ ቤትን ሲመሩ የነበሩ ሴቶች አሁንም እነዚህ ሴቶች በዚህ በአዲሱ መንግስት ውስጥ ተዋቅረው መምጣታቸው ተቋማቱን ቀደም ስንወያይበት ከነበረው የሪፎርም የተቋማት አደረጃጀት ሳቢ አኳያ ሊያሳኩ የሚችሉ ናቸው። በተናጠልም ሰጠው ወይዘሮ ጫልቱ ሳኔ በሚኒስቴር ደረጃ በዚህ ደረጃ መምጣታቸው በትክክልም በቅርበትም ስለማቃቸው ያላቸው ብቃት ብቻ ሳይሆን ኢትዮጵያዊነት ስሜትና ተባብሮ የመስራት በሃይማኖት እኩልነት የሚያምኑ ከሰዎች ጋራ ወርዶ ከትንሹም ከትልቁም በግራ በቀኝ አብሮ በቅንነት በማንኛውም ሁኔታ ውስጥ ሆነው ስራንና ፍቅርን እርስ በርስ ወንድማማችነትና እህትማማችነት እንዲዳብር የሚያደርጉ ታታሪ ሴት በመሆናቸው በኦሮሚያ ክልል ውስጥ የነበራቸውን የስራ ቆይታ ይህንኑ የሚያመላክት ስለነበረ በዛሬው ዕለት ደግሞ በዚህ ደረጃ በሚኒስቴር መስሪያ ቤት እንዲመሩ መሾማቸው በግሌ በጣም አስደስቶኛል። የቀረበው አጠቃላይ ሹመት እንደኔ ከታሰበው ለውጥ አኳያ በጣም ተገቢና ትክክል ነው ላለሁ አመሰግናለሁ። እሺ አመሰግናለሁ። አመሰግናለሁ። የተከበሩ ክቡር አፈ ጉባኤ፣ የተከበሩ ክቡር ጠቅላይ ሚኒስትር ዶክተር አብይ ዛሬ ለሚኒስትርነት ያቀረቧቸው አመራሮች 95-96% በጣም አስደሳች ነው። በእውነት ለመናገር ጠቅላይ ሚኒስትራችን ለኢትዮጵያ ሕዝብ የገቡትን ቃል በተግባር ያሳዩ አደርጋለሁ ያሉትን በማድረግ ሕዝብ ያስደመሙ ናቸውና ሚኒስትሮቹን በሚመርጡበት ጊዜ ያሳዩ የተናገሩት 3 ነጥብ ውስጥ ትልቁ እና የመጀመሪያው ሌብነት የምትለዋ በጣም አሳሳቢ ነች። አንዳንድ ሾልኮ የገቡ ሚኒስትሮች አሉ የሚል ስጋት አለኝ እና እነዛ ሾልኮ የገቡ አሉ የሚል እምነት ስላለኝ ነው፣ መረጃውም ስላለኝ ነው። የተከበሩ ጠቅላይ ሚኒስትር በፈለጉ ጊዜ ተጨባጭ መረጃዎችን ሌሎች ጊዜ ልሰጣቸው እችላለሁ እድሉን ከሰጡኝ። ግን እንደ አንድ ህዝብ ተወካይ ዛሬ አቃፊነታቸው ነው። በእውነት ጠቅላይ ሚኒስትራችን የኢትዮጵያ ጠቅላይ ሚኒስትር መሆናቸውን፣ ተቃዋሚ ፓርቲዎች የኢትዮጵያ ልጆች መሆናቸውን፣ አመራሮች የኢትዮጵያ ልጆች መሆናቸውን በዚህ ሁኔታ በዚህ መልኩ በዚህ ስልጣን ውስጥ አኳታቸው በሚኒስትር ደረጃዎች ሁሉንም ፓርቲ ማካተታቸው እውነትም
የጠቅላይ ሚኒስትራችንን አቃፊነት አካታችነትና ኢትዮጵያ ከፍ ብላ እንድትታይ ለማድረግ ያላቸውን ቁርጠኝነት ስለሚያሳይ ሙሉ ለሙሉ እኔ ደስተኛ መሆኔን ለመግለጽ አስተያየቴን ለመስጠት ፈልጋለሁ። አመሰግናለሁ። እሺ አመሰግናለሁ። እሺ አመሰግናለሁ። ስሜ ዶክተር ትግስት ውሂብ እባላለሁ። ከአዲስ አበባ ንፋስ ስልክ ላፍቶ ክፍለ ከተማ ምርጫ ክልል 19ን ወክዬ ነው የመጣሁት። ቀደም ሲል የተከበሩ ምክር ቤት ያቀረቡትን ሀሳብ በጣም እደግፋለሁ። ብልጽግና ስንል ያው መነሻችን መደመር ነው እና የተቃዋሚ ሲወዳደሩ የነበሩ እጩዎች እድሉን ባያገኙም በዚህ መጠቃለላቸው በጣም ወሳኝና ጥሩ እርምጃ ነው። በዚሁ አጋጣሚ ክቡር ጠቅላይ ሚኒስትርን በጣም አድርጌ አመሰግናለሁ። ብልጽግናችን መደመር ነው። ግን ምንድነው ብዙ አስተያየቶች አሉ። በተለይ ከኢዜማ ጋር እኛ ብልጽግና መዳረሻ ስንል እነሱ አሁን ነው መበልጸግ ያለብን ይሉን ነበረ። በቀጥታ የሰማሁት ነው። በተለይ ከፕሮፌሰር ብርሃኑ ነጋ ይሄም አልፈርድም ሙያቸው ነው ኢኮኖሚክስ ነው እና አጠር አድርጌ መስጠት ምፈልገው ከሙያዊ ነው ፕሮፌሽናሊዝም የሚል ኮንሰፕት ሁሉ ጊዜ ያንገበግበኛል እና መነሻዬ ኤዱኬሽን ነው። ፈርስት ዲግሪ ለምሳሌ ፔዳጎጂካል ሳይንስ ይባላል። ፒኤችዲ ደግሞ ካውንስለር ኤዱኬተር ይባላል። እኛ እንደውም ሌላም ባልደረባለች እዚህ ዶክተር ማስተዋል ትባላለች ኢንስትራክተር ቲቸር እንዳሉ ነው የምንሆነው። ግን ዊ አር ኤዱኬተር እና ሌንሴ የምሰጠው ከኤዱኬሽን ፐርስፔክቲቭ ነው። ከተቃዋሚ ኢዜማ በሚዲያም ከሰማሁት በጣም ኤክስፔክት አድርጌ የቱ ጋር ቢመደቡ ጥሩ ነው ከሙያቸው እያልኩኝ ነበርና ሲፎካከሩ ለምሳሌ ስለ ውጭ ጉዳይ ፖሊሲ በጣም ሲያወሩ ስለነበረ እሱን ዊሽ አድርጌ ነበር። ምንም አልዋሽም። ከዛ ደግሞ ከኢኮኖሚክስ ወደ ገንዘብ ሚኒስቴር ኤዱኬሽን ግን እኔ ካለኝ ማለት ሴት ነኝ፣ አዲስ አበባ ተወልዶ ያደኩ ነኝ። ኤዱኬሽን ሁሉ ጊዜ አትፍረዱብኝ። ይሄን አስተያየት ብሰጥ በጣም ያንገበግበኛል። ምክንያቱም አንዳንድ ስራዎች ስንሰራ ለምሳሌ ኤዱኬሽን ሚኒስትሩ አግሪካልቸር ነበር ባክግራውንዱ፣ ስም ባልጠቅስም እርግጠኛ ስላልሆንኩኝ እና ፔዳጎጂ ኤዱኬሽን ስራዬ ተብሎ እንደ ቮካብለሪ እንዲጠፋ ዲፓርትመንቶች እንዲጠፉ ባህር ዳር ዩኒቨርሲቲ ነው የዚህ መስራች። ከዛ ስለበቀልኩኝ እውነት ለመናገር ኤዱኬሽን ያንገበግበኛል። መቃወም አይደለም። በ3 አመት ውስጥ ለምሳሌ ባለፈው ኢንጂነር ጌታውን ነበሩ ባልሳሳት የቴክኖሎጂ እንደዚህ እና መከፋፈል ሲመጣ ማየው ነገር አለ። ምንም ቢሆን ኤዱኬሽን ብሎ በኤዱኬሽን ያልተማረ ሰው በዛ ያልበቀለ ሰው ለውጥ ያመጣል ብላችሁ እኔ መጠበቅ አይታየኝም። በጣም የተበደለ ሴክተር ነው። እንደውም የበፊቷ ንግስቷ አልበላት ያው አንዳንዴም ተደግፎ ማላት ተቃውሞ ይኖራታል። ግን ከዛ በቅላለችና አምባሳደር ገነት በዚህም በዛም አብሪያት አሁን ድረስ አብሪያት ተሰራለው እንትኑ አላት ሴንሱ አላት ትነግረኛለሽ። ከዛ በኋላ ግን አንዱ ይመጣል አንዱ አይመጣም፣ አንዱ ይመጣል አንዱ ይመጣል እና የተበደለ የትምህርት ሚኒስቴር ሁሌ እኔ በውስጤ እውነቴን ነው የምናገረው፣ በውስጤ አለቅሳለሁ። የራሱን አይደንቲቲ ይዞ እንዲሄድ አንድ የተደረገው ምንድነው በተለይ በአግሪካልቸር እንትን ሲል ሙያዊ ትምህርቶች የሚባሉ አሉ እና አስተማሪው ነው ለዚህ ሀገር መሰረት መምህሩ ነው። ግን መምህሩ ፕሮፌሽናል ስተዲስ ሙያዊ ኮርሶችን ወደ 4-5 መጥቀስ እንችላለን። ኮታቤ እንኳን በደንብ እዛ ሲሰለጥኑ ለፈርስ ሳይክል ሲሰለጥኑ እኔ በዛው ስለነበርኩኝ እነሱን ትምህርት አንድ ሳይነኩ ዝም ብሎ ሳይንስ 70-30 ተባለና ሳይንስ ፊልዱን ብቻ ፊዚክሱን ሌላውም ከሶሻል ሳይንስን ብንወስድ ላንጉዌጅን ዝም ብሎ ተምረው ወጥተው ክረምቱንና ፕሮፌሽናል ስተዲስ ተማሩ ይባላሉ። እንዴት ይሄ ሊሆን ይችላል? ስለዚህ ይሄ ጋፕ አለ። አገራችን በኤዱኬሽን ከዛው የበቀሉ ሰዎች ያጣች አይመስለኝም እና እኔም ዶክተር ብርሃኑም እውነት ለመናገር ከአንድ ክፍለ ከተማ ነው የመጣነው። እኔ ምርጫ ክልል 19 ሲሆን እሳቸው ደግሞ 23 ናቸው። እንደገና ሰው ፈልጓል። ብልጽግና ነው። ኢዜማ እኮ ምናልባት ለፍትህ የቆምኩ ነኝ ብሎ ሚዛኑን ያስቀመጠው ምናልባት ወደ ፍትህም ቢሄድ አይደንቲቲውን ቢጠብቅ እኔ ምንም ተቋሙ የለኝም። ግን በዚህ አጋጣሚ እኔ በእውነት ክቡር ጠቅላይ ሚኒስትር
ብዙ አይዲያዎች አሉኝ። እኔ ቢሰጡኝ እድል ባወራዎት እኔ በጣም ደስ ይለኛል። እዚህ ላይ መጨረስ አልችልም፣ ግን ይሄ ታላቅ ተቋሙ በቃ እንደ ተቋሙ ይያዝልኝ። በኋላ ድምጽ ሲሰጥ ትንሽ እጄን ባወርድ ያው በፕሮፌሽናል ሌንስ ስለሆነ እንጂ ሌሎችን ላለማደገፍ አይደለም። ይሄ ይታወቅልኝ። በጣም አመሰግናለሁ። እሺ፣ አመሰግናለሁ። አንድ ከዚህ እሺ አመሰግናለሁ። የተከበሩ አፈጉባኤ አሁን በቀረቡልን የሚኒስትሮች ካቢኔ አባላት የተዘረዘሩት ስማቸው ከሞላ ጎደል በስራ ላይ የነበሩና እዚህ ሀገርም አገልግሎት ሲሰጡ የነበሩ ህዝብም የሚያውቃቸው ናቸው። በአንዱ ወይም በሌላ ያውቃቸዋል ለማለት ነው። እዚህ ጋር አንድ ሁለት ኮሜንት አለኝ። አንደኛው ምናልባት እዚህ ያለን ሰዎች ቅድም የተከበሩ ጠቅላይ ሚኒስትራችን እንዳሉት ይሄ ሹመት ወይም ቦክስ ወይም ቦታው አከራካሪ ነው። አንዳንድ ላንግባባ እንችላለን፣ ግን በወሳኝ መልኩ ለአገራዊ ጉዳይ የሚያግባቡን ነገሮች ተግባብተን መሄድ እንችላለን የሚል እሳቤ ይዤ አንዳንድ በሀገራችን ለውጥ መምጣት ካለባቸውና የደከምንባቸውን መስሪያ ቤቶች ወይም ሚኒስትሮች ዊሊንግሊ ሳይሆን ፕሮፌሽናሊ ማየት አለብን ብዬ አስባለሁ። እኔ በጣም የሚያከብራቸውና የሚያደንቃቸው የተከበሩ ምክትል ጠቅላይ ሚኒስትራችን ሁለት ስራ ነው የተደረበባቸው። በጣም የደከምነው ደግሞ አሁን በተለይ በውጭ ጉዳይ ሚኒስቴር አካባቢ ያለን ስራውን ራሳችን ከመግለጽ እና በውጭ የምንሰራቸውን ከመስራት አንጻር ስፔሻሊ እዚህ አካባቢ እኔ በቀጥታ በጉዳዩ ላይ ስፔሻላይዝድ ያደረጉ ወይም እውቀትና ሙያ ያላቸው ልምድ ያላቸው ቢይዙ ይመርጥ ነበር እንደኔ። የተከበሩት ምክትል ጠቅላይ ሚኒስትር በምክትል ጠቅላይ ሚኒስትርነታቸው ምክንያቱም ብዙ መስሪያ ቤቶች፣ ብዙ ሪፎርሞች፣ ብዙ አገር የማምራት ጉዳይ ወደ ጠቅላይ ሚኒስትር ቢሮ እኛም የምንቆጣጠራቸው እዛ ስለሆነ ቢተጋገዙ እዛ አይሻልም ወይ? እዚህ አካባቢ የውጭ ጉዳይ ሚኒስትር ስጋት ስላለኝ ነው እዚህ አካባቢ ትንሽ ኮሜንት ለማድረግ ነው። ሁለተኛ ቅድም ከኔ በፊት የተናገሩት የተከበሩ የምክር ቤት አባል የተናገሩትን እቀበላለሁ። ሰው በፕሮፌሽናሉ ቢሆን ይደግፋለሁ ወይም ደግሞ ወደሚመለከተው ወደ ጉዳዩ ሚዛኑ ወደሚደፋው ቢሆን ይመረጣል። ከዛን እሱን እንዳለ ሼር አድርጌ አንድ ነገር ግን በመጨረሻ የሚለው ካሁን በኋላ ኢትዮጵያዊ ሆነን ስለ ኢትዮጵያ መናገር አለብኝ የሚል አስተሳሰብ አለኝ። ኢትዮጵያ ብዙ ነን፣ የብዙ ድምር ውጤቶች ነን። ስለዚህ ከዚህ በፊት የፖለቲካ ድርጅቶች በፖለቲካ መድረክ ላይ የሆነ ነገር መናገር የሆነ ነገር ማንሳት እንችላለን። ቅድም የተከበሩ ጠቅላይ ሚኒስትርም እንዳነሱልን ካሁን በኋላ ግን ሁሉም ነገር ሆነን መስራት እንዳለብን ሁሉም ሪስፔክት አድርገን ከዚህ በፊት የተናገርነውና ወደ ተቋም ስንገባ የምንናገረው የተለየ መሆኑን በዚህ ህዝቡም እንዲረዳን ህዝቡንም መካስ እንዳለብን በጣም ሴንሲቲቭ ከዚህ በፊት የተናገርነው በሙያችን በተመደብነው የስራ ሂደት እንድንክሰው ተስፋ አደርጋለሁ። እቺውን ለመጨመር ነው። አመሰግናለሁ። እሺ፣ አመሰግናለሁ። እዛ ላይ ሴት አመሰግናለሁ። የተከበሩ አፈ ጉባኤ በኦሮሚኛ ሀሳቤን እንዲገልጽ ይፈቀድልኝ።
ንብረት ቁጥር እሺ ገለቶማ afaan kanaan akka ni dhiyeessu waan na eeyyamtaniif kabajamoo muummichi ministeeraa muudama nu dhiyeessaniif ani guddaan isaan galateeffadha. Haalli itti dhiyaate haala karaa bilchina qabuu fi karaa ilaalama guddaa qabuuni. የምክር ቤት አባላት በቻናል 2 በሁለት ቁጥር ላይ ማግኘት ትችላላችሁ ትርጉም። እሺ kanaaf keessumattuu siyaasa adda addaa kan hordofan keessaa ilaalamuun taa'umsi lafaa koorniyaan ga'umsi amantaan fedhiin as keessatti ilaalamuun paartiin keenya paartiin badhaadhinaa paartii hammataa fi hunda galeessa ta'uusaa kan itti mirkaneessedha waan ta'eef ani guddaan galateeffadha muummicha ministeeraa jechuudha. Itti dabalee wanta jaan kanarratti dabalatee fedhii fi fayyadamummaan uummataa keenya ammattummaa fi jaalalli as keessatti dabalamuu qaba kan jedhuun qaba. Akkuma fedhii qabnu fedhii nuu qabnu waaqni illee muudama yoo kennu muudama keessatti rabbi illee dabalamuu qaba. Paartiileen hundumtuu as keessatti hammatamuu gaaffii hin qabnu gaaffii tokkollee hin qabnu hammataadha paartiin keenya haa ta'uuti izeemaa irratti an gaaffii hin qaba. Afaan Sumaalee Jiyoofeetes. Izeemaa irratti bakka bu'aan kun yeroo dheeraadhaaf nama qabsaa turedha. Gaaffii walqixxummaa irratti mallattoo isaatiin bahee nama dorgomaa turedha. Iddoo adda addaattis duula na filadhaa iddoo adda addaatti gaggeessaa tureera. Fedhii aangoo guddaas akka qaban beeksisaa turaniiru jechuudha. Fedhiin aangoo kun yoo rabbi ittiin dabalamin uummanni nama fudhatiin galma ga'uu hin danda'u. Bakka itti dhalatanii handhuurri isaanii awwaalametti kufaniiru. Iddoo kanatti paartiileen kun paartii 3-4 qofa miti kan dorgome paartii hedduudha. Paartii hirmaachisuudhaaf yoo ta'e ga'umsaa fi ogummaa qabaniin jaalalaa fi dandeettii qabaniin itti makuun paartiileen biraa otoo jiranii bakka itti dhalatettuu nama kufe. Yeroo dheeraa qabsaa turuu isaatiin illee fudhatama kan hin arganne as keessatti poosishinii san ilaalan irratti illee fiduun maaliif barbaachisee kan jedhuun qaba. Galatooma. እሺ አመሰግናለሁ። በተነሱት አስተያየቶች ላይ አስተያየት እንዲሰጡ ለክቡር ጠቅላይ ሚኒስትር እድል እሰጣለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ከምክር ቤት አባላት የተነሱ ኮንሰርኖች፣ አስተያየቶች በሙሉ በታላቅ ትህትና እንደ ግብአትነት ወስዳቸዋለሁ። በእርግጠኝነት መነግራችሁ ይህ የካቢኔ ሹመት 100% ፐርፌክት አይደለም። ምክንያቱም ሰው እንደ ጨው መቅመስ ስለሚያስቸግር ትምህርቱን ልምዱንና አንዳንድ ነገሮች ብቻ ነው እንጂ የምናየው ሙሉ ሰው ማወቅ አይቻልም። እንኳን ሌላ ሰው ሰውየውን ሊያውቀው ይቅርና ሰውየው ራሱም ከራሱ ማንነት የማያውቃቸው በጣም በርካታ ቦታዎች አሉ። በዚህ ምክንያት እምነትን፣ ጾታን፣ የማገልገል ፍላጎት፣ የተለያየ እሳቤ የሚሉ ጉዳዮችን እንደ ክራይቴሪያ ስንወስድ ሌሎች ማየት የሚገባን ብንጠቀምባቸው የሚያስፈልጉ የቀሩ ሰዎች ወይም በንጽጽር ደግሞ ባይገቡምላቸው ሰዎች በየመድረኩ እኛም ስነጋገር ይነሳል፣ በመንግስት ውይይትም ይነሳል። እዚህም ቢነሳ አግባብነት ያለው ነገር ነው። ፐርፌክት ነገር አይጠበቅም። መንግስት የፐርፌክቶች ስብስብ አይደለም፣ ማገልገል የሚፈልጉ ሰዎች ስብስብ ነው። ይሄን መግራትና መምራት ፕራይመርሊ ከዚህ ምክር ቤት የሚጠበቅ ይሆናል። ማክሲመም ጊዜ ወስደን ማድረግ የቻልነው ይሄንን ነው። አሁንም ደግመን ብንወያይ ጠቅላይ ሚኒስትሩም ይሁኑ አፈ ጉባኤም ይሁኑ ብዙ የሚፈተሽ ነገር ይኖራቸዋል። ታግዛላችሁ በሚል እሳቤ ካልሆነ በስተቀር በቅቶ ያለቀ ሰው የለም።
ይሄን በጥቅሉ ማየት ጥሩ ይሆናል። ሁለተኛው አንድ የተከበሩ የምክር ቤት አባል ስለ ኤዱኬሽን ያነሱት ኤዱኬተር ነኝ ያሉት እና ስለ አቶ ብርሃኑ ያነሱት ያው እርሶ በሙያው እንደሚያውቁት ኤዱኬተር ማለት የትምህርት ሚኒስቴር ማለት አይደለም። ኤዱኬተር ማለት እውቀትን ኢንፎርሜሽን የሚሰጥ የሚያስተላልፍ ሰው እንጂ እውቀትን የሚያስተላልፉ ሰዎች ሰብስቦ ለአንድ ለተቀመጠለት ግብ ስኬት የሚመራ ማለት አይደለም። እንደዚያማ ከሆነ ማን ነው ጠቅላይ ሚኒስትርነት ተምሮ የመጣው? የለም እኮ ጠቅላይ ሚኒስትሩ የሆነ ኤሪያ ነው ያላቸው እውቀት እንጂ በሁሉም ነገር ላይ ጠቅላይ ሚኒስትር ለመሆን የሚያስችል ብቃት የላቸውም። በእናንተ ደግነትና መልካም ፍቃድ ጠቅላይ ሚኒስትር ቢሆኑ እና እርሶ እንዳሉት የትምህርት ስርዓቱ በእውቀት መመራት በጣም ትክክለኛ ሐሳብ ነው። ግን በኤዱኬተርስ አይደለም። ኤዱኬተርስ አስተምሩ፣ እናንተ እንድታስተምሩ የሚፈለገው እንጂ እንድትኖሩ አይፈለግም። አይፈለግም ማለት መሪ ከእናንተ አይወጣም ማለት ደግሞ አይደለም። ከእናንተም ውስጥ መሪዎች ሊወጡ ይችላሉ። መምራትንና ኤዱኬሽን አንድና አድርገን መውሰድ የለብንም። በትምህርት ስርዓቱ እርሶ እንደሚያውቁት ለምሳሌ የምርምር ጉዳይ ይነሳል፣ የቴክኖሎጂ ጉዳይ ይነሳል፣ የማስተማር ስኪል ጉዳይ ይነሳል፣ የካሪኩለም ዝግጅት ጉዳይ ይነሳል። ይሄ ሁሉ በኤዱኬተር ውስጥ ሊካተት አይችልም። ነገር ግን ሚኒስትሩ እንደነዚህ አይነት ሙያተኞች እርሶን ጨምረው ተጠቅመው የተሻለ ተቋም ያደርጉታል የሚል እምነት አለኝ እንጂ በሁሉም መስክ ሰው በተማረበት የሚባለው ነገር በኋላም አንድ የተከበሩ ምክር ቤት አባል አንስተውታል ከውጭ ጉዳይ ጋር አያይዘው። እኔ በእርግጠኝነት የምነግራችሁ ፒኤስአር ሄዶ የመጀመሪያ ዲግሪ፣ ሁለተኛ ዲግሪ፣ ሶስተኛ ዲግሪ የወሰደ ሰው ውጭ ጉዳይ ሚኒስትር መሆን አይችልም። ፔሬድ። እሱ ኢንፎርሜሽን የቃረምንበት ነው። ያ የቃረምነው ኢንፎርሜሽን ተግብሮ ወደ ስራ መግባት ሌላ ፈተና ነው። ሰው ጋር ዲል ማድረግና መጽሐፍ ጋር ዲል ማድረግ የተለያየ ነገር፣ ልምድ ይፈልጋል ስራው። ሁሉም ነገር ግብርናውም ይሁን ሌላውም ነገር እዚህ ያላካተትናቸው በጣም ምርጥ ብቃት ያላቸው ሰዎች በተቻለ መጠን በሚኒስትር ዴታ ደግሞ ተካተው ቲሙን ጠንካራ እንዲያደርጉ ጥረት ይደረጋል። ምክንያቱም ቦታው የምታውቁት ውስን ስለሆነ ሁሉም ሰው ስለማያውቅ እንጂ እዚህ እንኳን የሚያጓጉ ሰዎች ይኖራሉ። ወይ በብሔር ምክንያት፣ ወይ በእምነት ምክንያት፣ ወይ በጾታ ምክንያት ክራይቴሪያ ሰፊ ስለሆነ ይቀራል ሰው ማለት ነው። ይህንን ጉዳይ ታሳቢ ማድረግ ጠቃሚ ይሆናል። ተፎካካሪን በሚመለከት መላው የኢትዮጵያ ሕዝብ እንዲገነዘብ የምንፈልገው ነገር ለተቃዋሚ ፓርቲዎች የሰጠነው ቦታ ለይስሙላ ሰጥተዋቸዋል እኮ ሚኒስትር ሆነዋል እንዲባል አይደለም። ለምሳሌ ለአብን ሊቀመንበር የሰጠነው ቦታ በ10 ዓመት እቅዳችን ከአምስቱ ወሳኝ ፒላር አንዱን ነው። ለይስሙላ ሰጠን ለማለት አይደለም። ያግዛሉ፣ ሀገራቸውን ያገለግላሉ ከሚል እምነት ነው። እንደግፋቸዋለን፣ እናንተም ትደግፋላችሁ፣ እርግጠኛ ነኝ ውጤት ያመጣሉ የሚል እምነት አለ እንጂ ዝም ብሎ ከዚህ ቀደም ለምሳሌ የአጋር ክልሎች ከአፋርና ከሶማሌ ሚኒስትርነት ሲሾም ታውቃላችሁ የሚሰጣቸው አካባቢ ያን አንፈልግም እኛ ተቃዋሚም ይሁን ከአጋር አካባቢ በጣም ከአጋር የለም ከእንደዛ አይነት አካባቢ የሚመጡ ሰዎችም ሴንተርና ፐሪፈሪ ሳይባል በሙያቸው ብቃታቸው እንዲያገለግሉ ነው የምንፈልገው። እና የተቃዋሚ ፓርቲዎች ቅድም እንዳነሳሁት ተቋም መምራት በባህሪው በቴሌቪዥን ከምናደርገው የፖለቲካ ክርክርና ንግግር ይለያል። ለሱ ቅድም እንዳነሳሁት ድጋፍ እየተደረገላቸው ውጤት ያመጣሉ ብለን ማየት ጥሩ ይሆናል። አቶ ብርሃኑ ዶክተር ብርሃኑ ነጋ ትምህርት ሚኒስቴር ከሚሆኑ ኢኮኖሚክ ኤሪያ ቢመሩ አይሻልም ወይ ለተባለው ጥያቄ ልምዳቸውን ስናይ ኢኮኖሚክስ ተማሩ እንጂ ከኢኮኖሚክስ ሚኒስቴር ጋር የሚያያዝ ምንም ልምድ የላቸው። ኢኮኖሚክስ ተምረው ግን ህይወታቸውን በሙሉ መምህር ነበሩ፣ ፕሮፌሰር ነበሩ፣ በአገር ውስጥም በውጭም የተሻለ ልምድ ያላቸው በሙያቸው ብቻ ሳይሆን ከማስተማር ጋር በሚያያዙ ኤሪያ ስለሆነ የትምህርት ስርዓታችንን ለማዘመን ያግዛሉ ተብሎ ታምኖበት ነው የተመደቡት። ይህ እንደሚሆን ተስፋ ይደረጋል። እሳቸውን በሚመለከት በፖለቲካ ክርክር ጊዜ ስላነሷቸው ሀሳቦች እና አንዳንድ ጉዳይ በኋላ አንድ እህቴ በኦሮምኛ ያነሱት ያው መለመድ ያለበት ነገር የፖለቲካ ክርክር ጊዜ ሁሉም ሰው ይናገራል። ብልጽግናም በጣም ብዙ ነው የሚናገረው።
በሚናገረው ልክ መተግበሩ ገና የሚታይ ጉዳይ ነው የሚሆነው። በምርጫ ክርክር ጊዜ የተናገርኩትን ቃሌን ጠብቃለሁ የሚል ስብስብ ካለ እቺ ሀገር ትበለጽጋለች። በምርጫ ጊዜ ያችን መድረክ ብቻ ለማሳመን የምንናገር ከሆነ ተቃዋሚ ብቻ ሳይሆኑ እኛም በጣም ብዙ ፈተናዎች ይጠብቁናል እና እኔና አቶ ደመቀ ለምክትል ጠቅላይ ሚኒስትርና ጠቅላይ ሚኒስትርነት በፓርቲ ብንወዳደር ኖሮ ብዙ እንወቃቀስ ነበር እንደ ሂላሪና እንደ ኦባማ። ነገር ግን ነገርየው ካለፈ በኋላ ያ ጉዳይ ይቀርና ለአንድ ፖሊሲ፣ ለአንድ ዓላማ፣ ለአንድ ግብ ይሰራል እና ያንን ጊዜ በነበረው ንግግር ሰዎችን ቅድም ብያለሁ፣ ቮይስ ኦፍ ጀጅመንት አደገኛ ነገር ነው። ቮይስ ኦፍ ሲኒሲዝም አደገኛ ነገር ነው። እነሱን ነገር በተግባር ሰጥተን ሉዝ የምናደርገው ነገር እንኳን ቢኖር ጌን የምናደርገው ይበልጣል። የኢትዮጵያ ፖለቲካ እሳብ ያላቸው ሰዎች የሚሰደዱ የሚጣሉ ያሸነፈ ብቻ የሚገዛበት አፕሮች መቀየር አለበት ካል ይሄ ትልቅ ነገር ነው። የሚያሳጣን ነገር ደግሞ ካለ እንግዲህ ለማጣት ዝግጁ መሆን ያስፈልጋል፣ ሙሉ ስለማይሆን። ከውጭ ጉዳይ ጋር ተያይዞ የተነሳው እንግዲህ ሁላችሁም እንደምትገነዘቡት አጠቃላይ ተቋማት ላይ ስራ እየሰራን ቢሆንም ስር ነቀል ሪፎርም እየሰራን ካለንበት ተቋም አንዱ ውጭ ጉዳይ ነው። በጣም ጥልቀት ያለው ሪፎርም እየተሰራ ይገኛል። ያው ታውቃላችሁ ብዬ ተስፋ አደርጋለሁ። ውጭ ጉዳይ አሁን በጀመርነው ሪፎርም በዚህ ዓመት ቢያንስ 1 ቢሊዮን ብር ሴቭ እናደርጋለን ብለን ይሰራን። ውጭ ጉዳይ ላይ ሰክሰስፉል ሪፎርም ካካሄዱ አቶ ደመቀ ሌላውን በጣም ብዙ መድረክ ስላላቸው ማገዝ ይችላሉ። ጥያቄው ሲነሳ ውጭ ጉዳይ ላይ ካለ ጉጉት ኮንሰርን እንደሆነ ገብቶኛል። ለዛ ነው እሳቸው የመደብ ነው። ውጭ ጉዳይን በደንብ ይዘው ካልቀየሩት ሪፎርሙን ካልቀየሩ በስተቀር ውጤት አናመጣም ብለን ነው እሳቸው የመደብ ነው እና ባለፉት ወራት ዓመት ያልሞላ ጊዜ ውስጥ ያው የሰሩትን ስራ ሁላችሁም ታውቃላችሁ። የውጭ ጉዳይ ስራ ግን የውጭ ጉዳይ ሚኒስቴር ስራ ኢትዮጵያን ከውጭ የሚያገናኛትን ስራ በሙሉ የሚሰራ አይደለም። የፓብሊክ ዲፕሎማሲ በውጭ ጉዳይ አይተካም። ይሄ ፓርላማ የሚሰራው ዲፕሎማሲ በውጭ ጉዳይ አይተካም። በዲያስፖራ ያሉ ዜጎቻችን የሚሰሩት ዲፕሎማሲ በውጭ ጉዳይ አይተካም። አልቲሜትሊ የውጭ ጉዳይ የኢትዮጵያ መጨረሻ የውጭ ጉዳይ ስራ ጫፉ ደግሞ በጠቅላይ ሚኒስትሩ የሚሰራ ነው። እሱንም አይተካም። ሁላችን የሀገራችንን ክብር የሀገራችንን ልዕልና ለማሳወቅ በጋራ መስራት ይጠበቅብናል። አሁን ተቋሙን ለመቀየር ግን የእሳቸው እዛ መሄድ እንዲያውም ስጋቱን የሚቀንስ ይመስለኛል። እዚህ መተጋገዝ ያስፈልጋል የተባለው ትክክል ነው፣ ያስፈልጋል፣ ያግዛሉ በሁሉም ስራ። ይሄን ደግሞ ይበልጥ ቢያግዙ ይጠቅማል በሚል ነው። እንግዲህ በድምሩ የተከበረው ምክር ቤት እንዲገነዘብ የምፈልገው ነገር ትልቅ ህልም፣ ትልቅ እቅድ፣ ትልቅ ሀሳብ ይዘናል። ግን ውሃና ሚራዥ እንዳይቀላቀልብን። በበረሃ የሚጓዝ አንድ ግመል ጎታች ሰው የውሃ ጥም ስለሚያስቸግረው በርቀት ሚራዥ ባየ ቁጥር ውሃ ያየ ይመስለዋል። ውሃ ያየ መስሎት በከፍተኛ ትጋት ቦታው ሲደርስ ውሃ ሳይሆን ያየው ሚራዥ ስለሆነ የውሃ ጥሙን አይቆርጥለትም፣ እንዲያውም ያበሳጨዋል። ነገር ግን ቀና ብሎ ሲመለከት ሌላ ሚራዥ አለ፣ ሌላ ውሃ የሚመስል ስዕል አለ። ያ ውሃ የሚመስል ስዕል እያየ ይንደረደራል፣ ይጓዛል። ከብዙ ጉዞ በኋላ ያለመውን ውሃ ሊያገኝ ይችላል። ለኢትዮጵያ የሚያስፈልጋት ጥም ቆራጭ እንጂ ውሃ መሳይ አይደለም። ጥም የሚቆረጠው በትጋት በስራ በሐቀኝነት ሀገርን በመውደድ በመተባበርና በመደመር ስፕሪት ነው። ተባብረን ከሰራን ምን አይነት ድንቅ ሀገር እንዳለን በአጭር ጊዜ ውስጥ ማየት እንችላለን። ስለዚህ በብልጽግናና በአብን መካከል ብዙ የሚያከራክሩ ጉዳዮች ነበሩ። አሁን አብረን ስንሰራ ግን በጣም ብዙ የሚያቀራርቡ ጉዳዮች ይፈጠራሉ። ለምን? ሁለታችን ሀገራችን ስለምንወድ። በኢትዮጵያና በብልጽግናና በኦነግ መካከል ብዙም ያለያዩ ጉዳዮች ነበሩ። አብረን ስንሰራና የኢትዮጵያን ልክ መገንዘብ ስንጀምር ብዙ ጉዳይ ያቀራርበናል። በብልጽግናና በኢዜማ መካከልም እንደዚሁ። ፓርቲዎች በሚመለከት ግን በደቡብ፣ በአማራ፣ በአዲስ አበባ፣ በአፋር በሁሉም ክልሎች ሊባል በሚችል ደረጃ የፖለቲካ ፓርቲዎች ለማሳተፍ ጥረት ተደርጓል። አሁንም ይደረጋል። አሁንም ጥረት ይደረጋል። ለምሳሌ የእናት ፓርቲ ሊቀመንበር የአዲስ አበባ ካቢኔ እንዲሆኑ ጥያቄ አቅርበንላቸው እሳቸው ፈቃደኛ ቢሆኑም ፓርቲው አልፈቀደላቸውም። ስላልፈቀደላቸው ዶክተር አብዱልቃድር የሚባሉ ከሁሉ አካባቢ የተወለዱ ሊያግዙ የሚችሉ ሰው የአዲስ አበባ ካቢኔ እንዲሆኑ መንግስት ፍላጎት ያለው ቢሆንም በፓርቲያቸው ፍቃድ ምክንያት ነው የቀሩት።
እንደነዚህ አይነት ጉዳዮች ወደፊት እያስተካከል እያረምን እያሰፋን እንሄዳለን። በሚኒስተርም በሚኒስተር ዴታም በሌሎች ተቋማትም ብትሳተፉ ኢትዮጵያ ትጠቀማለች። የእናንተም ሀሳብ ጠቃሚ ነው። ሁሉም ጋር ወርቃማ ሀሳብ አለ። እሱን ሰብሰብ አድርገን ሚራጅና ውሃን ለይተን የኢትዮጵያን ጥም የሚቆርጥ ስራ ለመስራት መነሳት ተገቢ ይሆናልና አንዳንዶች የሾለኩ የተባለው እንግዲህ የዛው አካል አድርገን ብንወስድ ፐርፌክት ነገር አንጠብቅ። በሂደት እያየን ነገ ጧት ማስረጃ ካገኘን ነገ ጧት እናነሳለን። የሚከለክለን ነገር የለም። ከነገ ወዲያ ካገኘን እናነሳለን። የሚከለክለን ነገር የለም። ዋና ጉዳይ አሁን ባለን እይታ በተቻለ መጠን የተሻለ ስራ የሚሰሩ ሰዎች ለማቅረብ ሞክረናል። ምክር ቤት ካገዘን፣ ህዝቡ ካገዘን በዚህ 5 ዓመት ብዙ የሚቀበሉ ታሪኮች ይኖራሉ። ከነዚህ ውስጥ አንዱ ልመና ይሆናል የሚል እምነት አለኝ። አመሰግናለሁ። እሺ፣ አመሰግናለሁ። ሰፊ ማብራሪያና ምላሽ የቀረበ ስለሆነ ሹመቱን ወደ ማጽደቅ እንሄዳለን። በህገ መንግስቱ አንቀጽ 74 መሰረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ያቀረቧቸውን እጩዎች የካቢኔ አባላት ሹመት መጽደቁን የምትደግፉ? እሺ፣ አመሰግናለሁ። የምትቃወሙ? ተቃውሞ? እሺ፣ ድምጽ የማሰጡ? እሺ፣ በህገ መንግስቱ አንቀጽ 74 መሰረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቧቸው እጩ የካቢኔ አባላት ሹመት በ2 ተቃውሞ እና በ12 ድምጽ ታቅቦ በአብላጫ ድምጽ ጸድቋል። ከዚህ በመቀጠል በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ ቁጥር 6/2008 አንቀጽ 8 ንዑስ አንቀጽ 9 እና አንቀጽ 111 መሰረት እጩ የካቢኔ አባላት ቃለ መሃላ የሚፈጽሙበት ጊዜ ይሆናል። በዚህ መሰረት አስቀድመን ምክትል ጠቅላይ ሚኒስትር ሆነው የተሾሙት ክቡር አቶ ደመቀ መኮንን ቃለ መሃላ እንዲፈጽሙ እና ወደ መድረኩ እንዲመጡ ጠይቃለሁ። እንዲሁም የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ክብርት ወይዘሮ መዓዛ አሸናፊ ወደ መድረኩ መጥተው ቃለ መሃላውን እንዲያስፈጽሙ ጠይቃለሁ። እኔ ደመቀ መኮንን በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን ከሀገሪቷና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ለክቡር ምክትል ጠቅላይ ሚኒስትር መልካም የስራ ዕድል እንዲሆን የስራ ጊዜ ዘመን እንዲሆን እመኛለሁ። በመቀጠል የካቢኔ አባላት ቃለ መሃላ ይፈጽማሉ። ሁሉም የካቢኔ አባላት ሆኖ ሹመታቸው የጸደቀው ካቢኔ አባላት ወደ መድረኩ እንዲመጡ ጠይቃለሁ። ክብርት የኢፌዴሪ ጠቅላይ ፍርድ ቤት ፕሬዝዳንት
ወይዘሮ መዓዛ አሸናፊ ቃለ መሃላውን እንዲያስፈጽሙ ጠይቃለሁ። እኔ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ ሚኒስቴር ሆኜ ስሾም ለሕገ መንግስቱ ታማኝ በመሆን ከሀገሪቷና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ለተሿሚ የካቢኔ አባላት መልካም የሥራ ዘመን እንዲሆን በራሴና በምክር ቤቱ ስም እመኛለሁ። ክብርት ወይዘሮ መዓዛን እጅግ አድርገን እናመሰግናለን። ማሳሰቢያ፣ ቅድም ክቡር ጠቅላይ ሚኒስትር የእናት ፓርቲ ያልኩት የነጻነትና እኩልነት ፓርቲ ነው ብሎ አስተካክለዋል። በዛ እንዲወሰን ለማለት ነው። የምክር ቤቱ አንደኛ ልዩ ስብሰባ በዚህ ላይ ያበቃል። ክቡር ጠቅላይ ሚኒስትርን እና ከፍተኛ አመራሮችን አስቀድማችሁ እንድትሸኙ ጠይቃለሁ።